የመጨረሻ ጥያቄ ጎረቤቶ አንዲት ኮረዳ ልጅ አለች። እርሶና ጓደኞ 3 ሆነው እያለፉ ነው። ስትደፈር አዩ። ስትደፈር ሊተራሊ አዩ። ብልቷ ውስጥ ሲገባም አይታችኋል። አንድ ሰው ግን ጎደለ። ያችን ሊተደፈርኩ አለች። አንደኛው ከጨረሱ በኋላ ነው የመጣው። 4 ሆናችሁ ተደፍራለች ብለው ይቆሙላታል ወይንስ አልተደፈረችም አላየንም ነው የምትሉት? ጠየከኝ እኮ አራተኛው ሰው ምንድን ብሎ ነው የሚናገረው? እስኪ ንገሪኝ። ምን ይላል? አይቻለሁ ነው የሚለው ወይስ ደርሻለሁ ነው? ደርሻለሁ ነው የሚለው አራተኛው። በቃ አይሆንም። ልጅቷ ግን ተደፍሬያለሁ ብላ ይቅርታ ምናምን ነገር ለምኖለታል ካላህ ዘንድ ኡስታዝ። ስለዚህ አጥራኝ ብሎ ሲመጣ ከዛ ሙሐመድ ለመነለት ይቅርታ ፈልጋን የመጣችሁ ልክ እሷም እንደማይዝ ማለት ነው። በፎቶ ብታነሳው ይቻላል። የተቀባይነት አለ ፎቶ በምስል ምናምን የለውም። ተቀባይነት የለውም። ቪዲዮ እኮ አሁን ለምሳሌ አንተ የቀረበው ታሪክ በእስላም ታሪክ ውስጥ በሐዲስ ኢፈክ የሐሰት ወንጀል ታሪክ በመባል የሚታወቅ ዝነኛ ሐዲስ አይታይም። እሺ ይኸው የቀረበው ታሪክ በእስላም ታሪክ ውስጥ ሐዲስ ኢፍክ የሐሰት ወንጀላ ታሪክ በመባል የሚታወቅ ዝነኛ ሐዲስ ሲሆን ወደ አማርኛ እንደሚከተለው ተተርጉሟል። እሺ የሐሰት ወንጀላ ነው የሚለው በደንብ ስማው። ታዲያ እፎይስ ምን አለ? ተወንጅላ አይሻ ተወንጅላ አለ። ዘንቢል ብሏል። እፎይ በዘንቢል ብሏል። ዘንቢሉስ በዘንቢል ተደርጋ እሱን እኮ ልመጣልህ ነው እኮ ላነብልህ ነው እኮ ይኸው ከግማሽ ስለሆነ እጣው በእኔ ላይ ወደቀ ብሎ ስለዚህም የአላህ ሂጃብ የመጋረጃ ትእዛዝ ከወረደ በኋላ የአላህ መልእክተኛ ጋር አብሬ አትቆንጽል ሐዲሱን ቆርጠ ነው እንዴ እንትን ያደረከው? አረጅም ነው በጣም ሐዲሱ ከላይ ነው። ችግር የለም። ይኸው ችግር የለም። እሺ ተመልከቱ። እሺ ይኸው እንደገና መልሼ ሄጄ ላምጣልህ። ከስር ያላችሁ በደንብ አንዴ አርዴ በደንብ ታዘቡ። ምን ያህል ህሙማንን ሙስሊሞች እኛ ምን ያህል አንዴ ምሩት እያስቸገረኝ ነው ኮኔክሽን። ኤኒዌይስ ግን በነገራችን ላይ ሀዲሱ ረጅም ነው። እዛ ሀዲስ ላይ ሙሐመድ አይሻን እንኳን ሊፈታ ጎረቤት ሲያማክር እንደነበር እና ሊን ሲያማክር እንደነበር ሁላ አለ ተቀምጧል። ኤኒዌይስ በጣም ረጅም ሎንግ ሀዲስ ነው። ግን እፎይ የተናገረውን ነገር እንትን ብለናል። ወደ ቶፒካችን እንመለስና ቶፒኩ በእስልምና 4 ምስክር ለዝሙት የሚለው ነው። እዛ ላይ ስቲክ እናድርግና እንቀጥል። በተቻላችሁ መጠን ለምናወራ ነገር እኛ መረጃ ስለምናመጣ አትሊስት ካላወቃችሁ አናውቅም። ፋይን ካላወቅ ምክንያቱም ከውቃ ከፍለን ነው የምናውቀው እኛ። ነገር ግን ምናመጣው መረጃ ያገኘህ እኮ ነው የሚመስለው። እናታችሁ አሁንም ያወራል። አንተ አለማፈር አካውንትን ያሳየንህ እኮ ኢሚሌት ትሆናለህ፣ ታፍራለህ ብለን እኮ ነው። በዚህ መጠን ስትደናቆራል ማለት አለማፈር አንተ አፍራለሁ። ፕሊስ አንተ አንድ የሚታርክ ሀስቡናላህ ቀጥይ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና በዝሙት ላይ ምስክር ስንት ነው የሚያስፈልገው? ከ3 በላይ። 3 በቂ ነው? ከ3 በላይ። ከ3 በላይ ስትይ 3 በቂ ነው ወይ? ከ3 በታች መሆን የለበትም። ከሱ በላይ ፈቀደው ችግር የለውም። 3ስ? ከ3 በላይ። ኦኬ ከ3 በላይ 4 ሴቶች መመስከር ይችላሉ? 4 ሴቶች ምስክር መሆን ይችላሉ? ከ3 በላይ እኮ ከ3 በላይ ምን 4 ሴቶች ምስክር መሆን ይችላሉ ወይ? ይችላሉ። ማስረጃ
ምክንያቱም በምስክርነት ላይ ሴት ግማሽ ነች። አራት ሴቶች ለምሳሌ በግማሽ እንኳን በዚህኛው ላይ አይቻልም። እንደው ይቻላል ብለን አፌርም ብናደርግ እንኳን 2 ሴቶች እንደ አንድ ወንድ ነው የሚቆጠሩት፣ 2 ወንድ ነው የሚሆኑት። እንደው ብናጸድቃቸው ራሱ ማለት ነው 4 ሴቶች ይቻላሉ። ማን ነው ያለው? ሴት ልጅ ግማሽ ናት ማን አለ? ነብይሽ ነው ያለው። ሴት ልጅ ግማሽ ናት ማን ነው ያለው? ሴት ልጅ ግማሽ ናት ማን ነው ያለው? ሴት ልጅ አክብሮት አተልቋታል እስልምና። ማን ነው ሴት ልጅ ግማሽ ያለው? መረጃ ወጣልን እስኪ ግማሽ ናት የሚለው። በእናንተ ዘመን የምትታረደው ሴት ልጅ እኮ በእስልምና ነው የተከበረችው። በእስልምና ነው እኩል የሆነችው። የቱ ላይ ነው ሴት ልጅ ያነሰችው? ግማሽ የሆነችው የቱ ላይ ነው? ቆይ እስኪ ያውጣልን እስኪ ግማሽ መሆኗን። ኧረ በእናታችሁ ቆይ ተረጋጉ። ቆይ በምስክርነት ሴት ልጅ የወንድ እኩል ነች ወይንስ ግማሽ ነች? መልሽ። አላህ የፈጠረው ሰው በሙሉ እኩል ነው። እርግጠኛ ነሽ? ቴንኪው። አላህ የፈጠረው ሰው ሁሉ እኛም እናምናለን። አስቡናላ። ቴንኪው። የክርስትናን አይዲዮሎጂ አስተምሮ እሳቤ ስለያሽ እኛ የምንለው ሰው ሁሉ እኔ ከክርስትና ምንም ነገር ምን ክርስቲያን አላመልክም። አንድ አላህን ነው የማመልከው። በፍጹም እኔ ክርስቲያን ጋር ምንም ነገር የምወዳደርበት የእናንተን ማሳብ የምከተለው ሰው አይደለሁም። አንብቢ። ሴት ልጅ እኩል ላይ ከወንድ ጋር በምስክርነት ላይ በፍጹም ግማሽ አይደለችም ብላናል እህታችን። ጎሄድ ሀስቡን። በምስክርነት አላልኩም እኔ እኩል ናት ነው ያልኩት። አንብቢ። እኩል አይደለሽም፣ በቁርአንሽም እኩል አይደለሽም። ከፊሉን በከፊሉ ላይ ያበላልጧል አላህ ይላል። ይሄም ወንዶች ለሴቶቻቸው ገንዘብም ስለሚሰጡ የበላይ ናቸው ብሏል። እኩል አይደለሽም። አሁን አዲሱን አንብቢ ቅድሚያ። አንተ ለምታወራው ነገር መጀመሪያ ማስረጃ ስጥ። ገንዘብ ስለምትሰጥ ሴት ልጅ ናት የሚልበት ቦታ ላይ ቅድሚያ ይሄን አንብቢ። ሴት ልጅ ገንዘብ ስለምትቀበል ከወንድ ልጅ በታች ናት የሚለውን አቅርብ። ቅድሚያ የአይምሮ ግማሽ ከኔ ለመሆንሽ ይሄን አንብቢ። አማርኛ አርግላት። ምናልባት ነብይሽ ነው። አይዞሽ አማርኛ አርጉላት። አይደለም እሱ ያቅርብልኝ መጀመሪያ። ሴት ልጅ ገንዘብ ስለሚሰጣት ከወንድ በታች ናት የሚለውን ያቅርብልኝ። ቅድሚያ የተናገርኩትን አቀረብኩልሽ። እሱን አቀርብልሻለሁ። በየትኛው አታመልጭኝም። አይዞሽ እሱን አቅርብ። መጀመሪያ እሱን አቅርብ። አንተ መምህሩ ነህ። ይሄንን የሚያክል ህዝብ ከስራ አስቀምጠህ እንትን አትበል። በቃ ትክክለኛውን አንተ ሴት ልጅ ገንዘብ ስለሚሰጣት ከወንድ ልጅ በታች ናት ብሎ ቁርአን ያስቀመጠበትን ቦታ ተናገር። እንዳስበለጠሽ ገንዘብ ስለሚሰጥሽ እሱ የበላይ እንደሆነ በላጭ እንደሆነ አሳይሻለሁ። ቅድሚያ እሱንም ለመረዳት አይምሮ ያስፈልጋል። የበላይ ነኝ የበታች ነኝ የሚለውን ለመረዳት አይምሮ ያስፈልጋል። ክሪቲካል ቲንከር መሆን አለብሽ። የሰው ልጅ አይምሮ ቢኖረው የሌላን ሰው ፈጣሪ እያጣጣለ ስለዚህ ይበልጠኛል አይበልጠኝም፣ ገንዘብ ስለሰጠኝ እሱ የበላይ ይሆናል በላጭ ይሆናል የሚለውን ለመረዳት አይምሮ ያስፈልጋል። በአይምሮ ደግሞ ምን ይልሻል ነብይሽ? ፕሊዝ አንብበው ቃል ክርስቲያን አንዴ ሴጣን ብዙ ተከታይ ስላለው ምን ሰዋት አንዴ ነበብ ወጣች። ምን ያህል እንግዲህ በእኔ ሙሉ ነኝ ብላ ነበር የተናገረችው። ነገር ግን እስልምናዋ ጎደሎ አድርጓታል። ሙስሊም ሴቶች ይህንን ማዳመጥ አይፈልጉም። ቡሃሪ 2658 ላይ አቡ ሰይድ አልኩድሪ እንደተረከው ይልና ፕሮፌት ሴድ ነቢዩ እንደዚህ ብለዋል። ኢዝንት ዘ ዊትነስ ኦፍ ኤ ውመን ኢኳል ቱ ሃፍ ኦፍ ዛት ኦፍ ኤ ማን፣ የሴት ልጅ ምስክርነት ከወንድ ግማሽ አይደለምን ብሎ ነቢዩ ተናገረ። ሴቶቹም አዎ አሉ። ደግሞ he said this is because of the deficiency of a woman's mind፣ ይህ ከሴቶች አይምሮ ጉድለት የተነሳ ነው። ግማሽ ሆንሹ ያ ስለዚህ አይምሮ ግማሽ አይደለውም አለች። ቅድም በምስክርነት ላይ ግማሽ አይደለውም አለች። ነብይሽ ነው ያለው። ገንዘብ ስለሚሰጥ ደግሞ ወንድ በላይ አይደለም አለች። ሱራ 4:34 አንዴ ቼክ አድርገው። ቁርአንሽ ነው ያለው። ገንዘብ ስለሚሰጥሽ ባልሽ የበላይ ነው። ኡስታዝ ሰይድ ደስታ ለምን አወረድከኝ? እፎይ ከአንዴ ቅድም ስገባ ለምን አወረድከኝ? ማንም በጣም ነው ፈርቻለሁ። አንዴ ገንዘብ ስለሚሰጥ የበላይ ነው የሚለውን ማድረጃ ብላናለች። ሂሮ ይገው ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊሉን
በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ቴንኪው። ወንዶች ለሴቶች ገንዘብ ስለሚሰጡ ከፊሉን በከፊል አብልጧል። ይህም ወንዶች ገንዘብ ስለሚሰጡ በላጭ ናቸው። ገንዘብ ስለሚሰጥ የበላይ የተባለበት የቱ ጋ ነው? ካሞን ያው ቁርአንሽ አንብቢ ውስጥ ይሄንን ያለው ማለት ነው። ይሄንን ያለው አነበብከው እኮ ሰማሁክ። አነበብከው ሰማሁክ። ይሄንን ያለው ለምን እንደሆነ ታውቃለህ? ሴት ባልና ሚስት ስትኖር ባል የበላይ ነው። እኔ በምንም አልጠየኩሽም። ለምንድን ነው ብዬ አልጠየኩሽም። ቅድም ያልኩት ምንድን ነው ወንዶች እና ለምን እንዳወራው ቁርአኑ ለምን እንዳወራ ሳታይ ነው እንዴ? ሲጀምር ፕሊዝ በቃ ከስሮ ነሽ ተማሪ። እዚህ መጣ ደንቆሮ ከሆንሽማ ካለማት ሻይ ከሆነ ማሜ ቀጥል። ቅድሚያ የለም ብላ ነበር። አሁን ደግሞ ምን ብላ መጣች? ይህንን ያለበት ምክንያት ባል ስለሆነ ባልና ሚስት ሲሆን አለች። ቅድም ወንዶች ለሴቶች ገንዘብ ስለሚሰጡ የበላይ ናቸው ሚል የለም ብላ ነበር። አንደኛ። ሁለተኛ በምስክርነት ላይ የወንድ ግማሽ ነች ስትባል ኖ የለም ብላ ነበር። ሲመጣ መረጃ ደግሞ ይሄ ለማለት እኮ የተፈለገው ምናምን ድንቁርና ውስጥ አትግቡ። እንደዚህ ከስራ ያላችሁ ሙስሊሞች እህት ወንድሞቼ፣ ሙስሊሞች በጣም ነው የምወዳችሁ፣ ግን ከእንደዚህ አይነት ድንቁርና ውስጥ ራሳችሁን አስመልጡ። እለት እለት ብዙ ድንቁርና ባገናንተ ሃይማኖት ነው ቆሻሻ። አይ ሊስን ማሜ ረፍ እንጂ እለት እለት በጣም ብዙ ሙስሊሞች ራሳቸውን እያስመለጡ ነው። ከእንደዚህ አይነት ተረት ተረት አስተምሮ እየወጡ ነው። ግን እዚህ ገብተው በሚሳደቡት፣ በሚያንቋሽሹት፣ በሚጮሁት መማር ካልቻላችሁ ይሄ ጊዜ ይሄ ዘመን የእናንተ ነው። ራሳችሁን የምታስመልጡበት የምታድኑበት። ያው ገብተው ሲሰድቡን መረጃ ሲመጣባቸው ሌላ ነገር ሲሉ እንዳለ የሚገቡት ነው ያቸው። ከስር ያላችሁ ኖት ያዙ፣ መረጃውን ያዙ። ሙስሊሞች አይነው ልክ መረጃ ስታወጡ ወደ ክርስትና ስትመጡ ሞት ይመጣባቸዋል፣ ስደት ይመጣባቸዋል፣ መከራ ይመጣባቸዋል። አውቃለሁ እሱ ግን ምንም ምድራዊ መከራ ቢመጣባችሁ ወደኋላ እንዳታፈገፍጉ። የልባችሁን በልባችሁ አድርጋችሁ ትምህርታችሁን ተማሩ። በደንብ ክርስትና በደንብ ተከታተሉ። አደባባይ ላይ መግለጽ ዛሬ ክርስቲያን ሆንኩ ማለት አይጠበቅባችሁም። ቪዲዮ መልቀቅ አይጠበቅባችሁም። ቪዲዮ እንደነሱ እኛ ድራማውን ስለማንፈልገው ማለት ነው አንዳንድ። ስለዚህ በደንብ አድርጋችሁ ተከታተሉ ማለት ነው። እዚህ የሚገቡትን እዩዋቸው። ይሄ የእናንተ ኡስታዞች ናቸው። ማሜ እንኳን ደህና መጣ፣ እንኳን ደህና መጣ። ቀጥለዋል። ማይክን አንሳና ማይክን አንሳና ቀጥል። እንዴት አመሻችሁ? ቆይ አንዴ ረመዳን እሺ፣ ማሜ ቀጥል። አስገባ። ረመዳን ያወራ። ረመዳን አውራ። አንተ ነው የምታወራው። አይ እኔ ከመሀይሞች ጋር ንግግር የለኝም። አዳምጥ። ረመዳን መሀይም ነው እያልከው ነው? መሀይሞችን ማዳመጥ ነው የምፈልገው? ከአንተ ጋር ክርክር አያስፈልግም ታውቃለህ። ስለዚህ እንደዛ ከሆነ ከስራው ተማር ማለት ነው። ቴንኪው። ያለ ሰው ፊት ሰው ላይ ተደርቦ ማውራትና ብቻ ማውራት አንድ አይደለም። ትናንት አይታችኋል አለ የተወሰኑ ልጆች እየተደረቡ አንደኛ ነበሩ። መጨረሻ ላይ ራሳቸውን ነጥዬ እንዴትን ገርፌ እንደላኳቸው አይታችኋል። እችኛዋም ገና ሳትጀምረው ኖ አለ። ስለዚህ አውሩ ስትባሉ ፌስታል እሳት ውስጥ እንደገባ ፌስታል ልትኮማተሩ ሙድ አትያዙ፣ አትዋሹ። አስተምሮታችሁን ዲፌንድ አድርጉ። ኡስታዝ ሰይድ እንኳን ደህና መጡ። ሰይድ እንኳን ደህና ቆያችሁ። ይሰማል? ሁሉ ሰላም ነው? ይሰማል። እንኳን ደህና ቆያችሁ። ይመስገነው። ምንድን ነው ልጆቻችሁ እየዋሹ ነው? አስቸጋሪ ይመስገነው። ሰላም ናቸው። ሰይድ መልስ። ልጆቻችሁ የዋሹ አስቸገሩ እያለህ ነው። ኦኬ ሜቢ ይሰማል። ለኔ ሰይድ ይሰማል። ኦኬ ሜቢ ሰይድ ጋር እየተሰማችሁ አልመሰለኝም። ቀጥለሽ አንተ ምስክርነት ላይ ያለህ እይታ ምንድን ነው? ማለት ይዋሻሉ ላልከው አሁን በዚህ አጋጣሚ ልጠይቅህ አሁን ልጅቷ የጠየካት ነበረና ለምን አልተረዳህም? ቶፒኩ ላይ ምስክር
ምስክርነት እንዴት እንደሚዋሹ ላሳየ። ምስክርነቱን ተቀበለዋለህ? አራት ምስክር ነው ወይስ ስንት ነው የሚያስፈልገው? እሷ ምን ብላለች መሰለ? ቆይ ለዝሙት ስንት ምስክር ነው የሚያስፈልገው? አንድ አካል ዘሙቷል ለማለት ስንት ምስክር ያስፈልጋል? መርፌና ክር ልክ እንደ መርፌና ክር እንደማየት ነው። ኦኬ ስንት ሰው? ሶስት ሰዎች ኖ ኡስታዝ ሰይድ 3 ሰዎች ነው የሚያስፈልገው ምስክር ዝሙት ለሰሩ አይደለም። ስንት ነው? بأربعة شهداء አራት ነው። አራቱም መርፌና ክር መሆነው ማየት አለባቸው አይደለ? በትክክል ማየታቸው ማረጋገጥ አለባቸው። ኦኬ ወንዶች ናቸው ሴቶች ናቸው? አራት የሚሆኑት መርፌና ክር የሚለው አገላለጽ ነው። ኦኬ አገላለጥ ነው። ግን አራት ሴቶች መመስከር ይችላሉ ወንድ በሌለበት? አራት ሴቶች ብቻ መመስከር ይችላሉ። አራት ሴቶች ብቻ በጣም እየዘገየ ስለሚደርሰው ነው። ወይ እንግዲህ ምስክርነት በእስልምና አንድ ወንድ በሁለት ሴት ነው የሚተካውና እዚህ በአርባዕቲ ሹሃዳ የሚለው አራት ወንዶች እንዲመጡ ነው ምስክር የሚሆኑ ሰዎች። የምስክርነት ህግ ደግሞ ኡስታዝ ይቅርታ አድርጎልኝና ኢንተራፕት ስህተት ነው። እየሰማኋት ነበር፣ ውጭ ሆኜ እየሰማሁ ነበር። ስህተት ነው። ያ እየተከራከረች ነበረ። እዚህ ጋር ያሏት እየደገፏት እኔን ነበር እየተከራከሩ የነበረው። አይ እኔም እየሰማሁ ነበር። ስለዚህ ምስክርነቱ ግልጽ ያርጉልን። እንዴት ነው እንግዲህ በአራት ምስክር ማቅረብ ካልቻለ ሚስቱን አንድ ሰው ወይም ሌሎች ሴቶችንም ማለት ሁለት ሰዎችን ዝሙት ሰርተዋል ብሎ መናገር አይቻልም ነው በእስልምና። አራት ሰዎች በትክክል አይተናል የሚሉ ግንኙነት ሲፈጽሙ በአይናችን አይተናል የሚሉ አራት ሰዎች እስካልቀረቡ ድረስ ህጉ አይፈጸምም፣ ቅጣቱ እርምጃ ይወሰድባቸውም ማለት ነው። ትክክል። ሸሪዓም ያለው ወንዶች እንደሚለው ሀዲሱም እንደዛው ነው። አራት ምስክር መርፌና ክር ሜይ ቢ ሀዲሱ ማየት እንችላለን። ክርስቲያን መክፈት ከቻልክ አቡ ዳውድ 4452 ላይ ያለውን አራት ልክ መርፌ እና ክር ወይንም ደግሞ ይሄ ቅድም መኳያ የሚወጣው ውስጡ ሲገባ እንደዛ ማየት አለባቸው ነው የሚለው ሀዲሱ። እንደዛ ነው አለ። ኦኬ ሁለቱ አይተው ሁለቱ ግንኙነት ማድረጋቸው ምንም አይደረግም። ስለዚህ ሁለቱ መርፌና ክር ሲሆኑ ቢያዩ፣ ሁለቱ ደግሞ ተቃቅፈው ምናምን ነገር ቢያዩ እንደ ወሲቡን ባያዩ አይቀጡም ማለት ነው። ዘሙታዋል አይባልም። አዎ አይባልም። ዋናው ነገር የሚፈለገው ምንድነው? ነውሩን እንዳይነገር ስተቱ የለም ማለት አይደለም። ሁለት ሰዎች ቢያዩ ዝም እንዲሉ ነው የሚገደዱት። ከተናገሩ በትክክልም አይተዋል፣ ግን እርምጃ የሚወሰደው በእነሱ ላይ ነው የሚሆነው። ስም አጥፊ በመባል እርምጃ ነው። ሶስት ሰዎችም ቢያዩ ዝም ነው የሚሉት። ግን እኮ ሲዘሙት ሁለቱ አይተው ሲገባ ሲወጣ አይተው ዋሽታችኋል ተብለው እንዴት ይገረፋሉ? ትክክል ነው። ምክንያቱም
አራት መሆን መስፈርት ከተደረገ ሶስትም ሁለትም አንድም ቢሆኑ በትክክል ቢናገሩ እያዩ ዝም እንዲሉ እንዲደብቁ ነው፣ ነውርን እንዲደብቁ ነው እንጂ የሚፈለገው እንዲያጋልጡ ስለማይፈለግ ነው። በእስልምና አስተምህሮት ነውር እንዲገለጥ አይፈለግም እንጂ እኮ በትክክል ታይቷል። ለምሳሌ ባልየው ቢያይ ሚስቱን ምንድነው የሚያደርገው የሚባልም ለብቻው አለ ማለት ነው ህግ አዲስ አለ። እሱም አዲስ አለ። ምን ላድርግ ብሎ ነብዩን ጠይቆ አራት ሰው ፈልግ ነው ያለው። አይ ቁርአን ላይ ይማል ነው የሚለው፣ ይምላል። ሚስቴን አይቻታለሁ ወንድ ጋር ግንኙነት እሷም ትምላለች። እነሱ እኮ እንትና ምስክር ካጡ እኮ ነው። ፍርድ ግን አይሰጥም እኮ ማላው ብቻ የሚቀረው አይደል? እርግማን ይደረግና አንደኛው አልምልም ካለ እርምጃ ይወሰድበታል እኮ። ይምላሉ። ምን ችግራቸው? አሁን እኮ ያኛው የሚዋሻውም እኮ ይምላል። ሁለቱም ይምላሉ። ከዛ እርግማኑ ያርፍበታል ነው። እሱ ብዙም ፖይንት የሚያነሳ አይደለም። ግን ምስክር ምንም ማምጣት ካልቻሉ ነው። ቅጣት ግን የለውም። ቅጣት የሚኖረው ምንድን ነው? ለምሳሌ ባልየው ማለና 4 ጊዜ አምስተኛውንም ምሎ ከጨረሰ በኋላ ሚስትየዋ ስትጠየቅ አልምልም ካለች እና እውነቱን ነው ካለች እሷ ላይ እርምጃ ይወሰዳል ማለት ነው። ዝሙት መፈጸም የኔ ደግሞ እኮ አሁን ሰርቀው የሚያደርጉ አካላት እየደበቁ ስለሆነ አዎ አድርጓል ምናምን ብላ አትናገርም። ስለዚህ ካልተናገረ ደግሞ ግዴታ አራት ሰዎች ማምጣት አለ። ሐዲስ ላይ አለ። ሚስቴን አልጋዬ ላይ ቢይዛት ምን ላድርግ ብሎ ጠይቆታል ነብዩን። 4 ሰው ፈልግ ነው ያለው። አዎ ስለዚህ አንድ ይችን አዲስና አንብባት እስቲ። ባይዞ 8 ሴቶች ምትሉም ተሳስታችኋል። በሁለት መዝራችሁ 8 ሴቶች በዝሙት ላይ እስከማቀው ድረስ ሴቶች ምስክርነታቸው ተቀባይነት የለውም። ወንዱ ነው ተቀባይነት ያለው በዚህ ላይ አይደለ ኡስታዝ? አይደለም 8 18ም 20 100 ብታደርጓቸው ሴቶች ተቀባይነት የለውም በዚህ ላይ። እኔስ አዲሱን አንብበው። ኦኬ ያ በዚህ በሁዱድ በሚባሉት ምስክሮች የሴት ልጅ ምስክርነት ተቀባይነት የለውም። ሌሎች ሃይማኖቶች መመስከር ይችላሉ፣ ግን ምናልባት ሙስሊሞች ውጭ ያሉ ይቻላል እንዴ ኡስታዝ? ክርስቲያኑ ለምሳሌ ወይንም ደግሞ እንደዚህ ሸሪዓውን መመስከር ይችላሉ? አይቻልም። ራሱ እነዚህ የሚመሰክሩ ሰዎች በሌላ ነገር የማይጠረጠሩ በውሸት የማይጠረጠሩ ምናምን መሆን አለባቸው። አስተካካዮች፣ ፍትሃዊ የሆኑ ሰዎች እንዲሆንም ይፈለጋል። ስለዚህ ዝሙትን ክርስቲያኖች አይተው ዘሙቷል አልዘሙተም ምናምን ብለው መናገር አይችሉም። ነሰሰርሊ ሙስሊም ብቻ መሆን አለባቸው። ከሙስሊሞችም መሆን አለባቸው። መርፌና ክሮ ነው ማየት አለባቸው። ጓዳ አንብባ እንዴ ሙስሊምም ሆነው በውሸት የማይጠረጠሩ በውሸት በወንጀል የማይጠረጠሩ እነሱም አንዴ ሉክ ኢቨን ደግሞ 3ቱ አይተው መርፌና ክሮ ነው አንደኛው ተቃቅፈው ነው ያየሁት ቢል 80 ይገረፋሉ። ኔክስት ሌላ ጊዜ ምስክርነታቸው ተቀባይነት አለው የለውም። ከዛ በኋላ ምስክርነታቸው እድሜ ልክ ተቀባይነት የለውም። ውሸታሞች ናቸው ይባሉት። ኡስታዝ የምሬን ነው ኡስታዝ፣ ተገቢ አይደለም እንዴ? አይተዋል እኮ 3ቱ መርፌና ክሮ ነው አይተዋል። አንደኛው ባለማየቱ መርፌና ክሮ ነው ተቃቅፎ በማየቱ 80 ተገርፈው እድሜ ልክ ደግሞ ውሸታም ተብሎ ምስክርነታቸው ተቀባይነት አይኖረውም። እኔ አሁን ሚስቴን እንደዛ ቆይ ኡስታዝ ይሄ አሁን አስፈላጊ ነው። ቀጥሉ። እሺ እኔ አሁን ተፈቀዱልኝ። እኔ አሁን 3 ምስክር አመጣው መርፌና ክሮ ነው አዩ። አንደኛው ግን ተቃቅፈው ራቁታቸውን ስላዩ 4 አልተሟላም ተብሎ 80 ተገርፈው ያመጣቸውም ሰዎች ምስክርነታቸው ተቀባይነት የለውም ሲባሉ፣ ለወደፊትም ደግሞ መመስከር አትችሉም ሲባሉ ሌላ ጊዜ እንዴ ይሄ በጣም እኮ አንፌር የሆነ ነገር ነው ማለት። ሰዎቹ እኮ እንዴ አይናቸውን እንዲጠራጠሩ አይቼ በተናገርኩት ምስክር ተጠይቄ እንዴ 80 ያገረፋለሁ? አንደኛው ባለማየቱ 3ታችን አይተን እንዴት ነው 80 የሚያስገርፈኝ? ተዛም ደግሞ እድሜ ልክ ምስክርነት ተቀባይ አይባልም ውሸታም ተብዬ እንዴት ነው የሚፈረድብኝ የሚለው እኮ በጣም አይዶን ነው። ይሄ ትክክል ነው ብዬ አላምነው። አሁን በሳይንሱ በቴክኖሎጂ
በብዙ ነገሮች ትክክል ነው ብለህ አታምንም። ልክ ነው። ግን ምን አለ መሰለ ምንድነው ህግ የሚባለው ነገር የሃይማኖታዊ ህግ የሚሻሻል አይደለም። መንፈሳዊ ህግ አይሻሻልም። እንዳለ እንደወረደ የምትቀበለው ህግ ነው። ይሄ ህግ እምነት ማለት እንዳለ እንደወረደ የምንቀበለው ፈልገን ወደን ብቻ ሳይሆን ራሳችንንም ቢሆን አስገድደን የምንቀበለው ነው እንጂ ለኛ ትክክል ላይ መስለን ይችላል። ለኛ ፍትህ ላይ መስለን ይችላል። ግን እምነት የሚባለው የምትቀበለው ጉዳይ ነው። ስለዚህም 4 ምስክር መምጣት ያስፈልገበት ነገር ምንድነው ከተባለ ጉዳዩን 3 ሰዎች 2 ሰዎች አንድ ሰው ሳያው ቀርቶ ሳይሆን ወይም ታማኝ ሰው ውሸታም ነው ተብሎ ተጠርጥሮ ሳይሆን እነዚህ ሰዎች እርምጃ ለመውሰድ ማጥበቢያ መንገድ ተደርጎ የተወሰደ ነው። አላህ በሰዎች ላይ እርምጃው እንዳይበዛ ቀደም ስትል ሰምቻለሁ። እስካሁን ድረስ በምስክር የተወሰደበት አንድም ሰው የለም ብላል። ትክክል ነው። ምክንያቱም ራሳቸው መጥተው ካላመኑ በስተቀር ይሄ እርምጃ እስካሁን ድረስ በመናቀው 4 ሰው መስክሮባቸው እርምጃ የተወሰደባቸው እኔም አላቅም ካነበብኩት። ስለዚህ ትክክል ነው የምትለው ይሁን ምንድነው የሰዎችን ስህተት ከይቅርታ ጋር ምናልባት ስልኳ አንድ ጊዜ የሞት ፍርድ አንድ ሰው ቢፈርድ ለምሳሌ ዝሙት ሰርቷል ያልሰራ ሰው ላይ ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድ ያ ሰው ይቀጣል ወይስ አይቀጣም? አልገባኝም ጥያቄው። አንድ ሰው ዝሙት ሳይሰራ ግን ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድበት ያ ሰው ላይ የሞት ፍርድ የፈረደበት ሰው መስክሮ ማለት ነው ሳይመሰክር 4 ሰው ሳይመሰክር አይወሰድም አለ እርምጃ እኮ እንደዛ እንዳይወሰድ እርምጃ ነው። ቢፈርድበትስ አንድ ሰውዬ ቢፈርድበትስ ለምሳሌ አይችልም መፍረድ። ቢፈርድስ የፈረደው ሰውዬ ይቀጣል ወይ ነው የምልህ። እሱ እኮ ያው እንደ ነፍሰ ገዳይ ነው የሚወሰደው እንጂ ህግ የሚፈጸመው የት ላይ ነው ከተባለ ዳኛ ነው ይሄን ህግ የሚፈጽመው እኮ ዳኛ ሆኖ ያ ዳኛ ይኸውልህ ምስክር ሳያመጣ በአንድ ሰው ምስክርነት ላይ ወይም ራሱም ዳኛውን ቢያይ እርምጃ መውሰድ አይችልም። የሱ አይነት 4 ሰዎች ቅድም ወንድም እፎይ እንዳለው ምስክር ያስፈልጋል። 4 የተሟሉ ሰዎች ገባኝ። ግን ዳኛው ለምንድን ነው ኡስታዝ አንድ ጊዜ ጥያቄ ምንድን ነው መሰለህ ዳኛ ነው ፍርድ የሰጠ ዳኛ ነው። ዳኛው ምስክር ሳይመጣ 4 ምስክር ሳያመጣ ያን ሰው እንዲገደል ቢያዝ ዳኛው ይቀጣል ወይስ አይቀጣም? ይገደላል። ዳኛው የገደለበት እንደ ነፍሰ ገዳይ ነው የሚወሰደው ማለት ነው። ኦኬ እስኪ ይሄንን ሐዲስ ልክፈትና እሺ ዩቲዩብ ላይ ያላችሁ ሰላም ብያለሁ። ዩቲዩብን አዘጋጀው ክርስቲያን ወይን ቃል አንዳችሁ ሐዲስ ነው 4 ሰዎች ካላዩ እርምጃው አይወሰድም። እንደ እስላሚክ አንድ ዳኛ እንደ እስላሚክ 4 ዳኛ ካልሆነ በስተቀር አየን ካላለ በስተቀር ለዳኝነቱ ብቻ ሰዎች ላይ እንዴት ፍርድስ ይሰጣል? ይሄ እኮ አልተቀመጠም። ዳኛ ነው አይደለም የታየ ነገር ነው። 4 ሰዎች መገደል ይላል ከሐዲስ ጋር ሐዲስ እስቲ እናንብበው ብሎ ሄደዋል። እንዴት ነው የምታየው? አንድ ሁለት ደግሞ እፎይ ሐዲስ ቁጥር እንደ ውይይት የትኛው እንደ ውይይት የመራቢያ አካል የሌለው ሰውዬ መሐመድ አሊን የላከው አዲሱን ረሳሁት። ቆይ ልክፈተው እና እስከሚከፍተው እፎይ አርአያው ያው ለመማማርም ሲሆን የአጀንዳህን ለምሳሌ እነዚህን ሐዲስ ለሰዎች ከቴክኖሎጂ ከዚህ በኋላ ላለው ነገር ላይ እኛ ይሄ ነገር አይበጅም
ወደሚል ነው ወይስ እስላሚክ ይሄ ነው ይሄን ያደረገ ልክ አይደለም ለሚል ትችት በተያያዘ ነው ያንተ አጀንዳህን? ወይስ ከዚህ ሁኔታ አንፃር የኦርቶዶክስ ወይም ያንተ የምትከተለው እምነት ከዚህ ሁኔታ አንፃር እንደዚህ አይልም ለመማማር ያህል ነው አጀንዳው? በዚህ አጋጣሚ ብትገልጽ ትንሽ አእምሮዬ ስለተነሳ። አረዲ 27 ሳይ ሙስሊም። ኦኬ ዩቲዩብ ላይ ያላችሁ ሰላም ብያለሁ። ይሰማል? ዩቲዩብ ላይ ታብታብ ምናምን ደረግ መረጃ የለን እንዴ? አንገቱን ከመቅላት ተቆጠበ አልገደለውም እያለ ሄደው መልስ ሰጥተዋል። አይ ይኸው ለታች እኮ አልይ ተመለሰና ይኸው ምክንያቱን አቀረበ። ያልገደለበትን ምክንያት ወደ አላህ መልእክተኛ ሄደና ብልት የለውም ብሎ ተናገረ። ባይኖረው ገደለው ባያስገድሉት ወይስ ይተውት? እንደዛ አይደለም የምትረዳው ኡስታዝ። በአራት ነጥብ እኮ የተዘጋበት ምክንያት ሰውየው ተገሎ ቢሆን ኖሮ እንደዚህ ታሪክ አይቋጭም። በነገራችን ላይ ሰውየው ተገሎ ቢሆን ኖሮ ታሪኩን ይቀጥሉ ነበረ። ግን ስላልተገደለ አይ ይሄንን እርሶም ሄደው ቼክ ማድረግ ይችላሉ። ሌላ ቦታ ላይ ቢገደል ኖሮ ይሄ ሰውዬ ታሪክ እንዲህ አይቋጭም። እንደዚህ የትም ቦታ ላይ ሲጻፍ ከአጻጻፍ ትረዳለህ ምን እንደተከሰተ። ከአሊ ያልገደለውም ሰውየውን መሐመድ ጋር ሄዶ ያልገደለበትን ምክንያት ተናገረ፣ አበቃ እንጂ አይ ወደፊት እኮ ተገሎ ሊሆን ይችላል ብለህ የራስህን ጨምረህ ግን ማሰብ አትችልም። አልተገደለም ማለትም ራስን መጨመር ነው የሚሆነው። አይ አልተገደለም ይላል። ቆሟል ጉዳዩ ይቆም። አልተገደለም አለቀ። ሳይገለው ግን ሄደ። ያልገደለበትን ምክንያት አቀረበ፣ አለቀ። ምክንያቱም ካቀረበ በኋላ ምንም የተደረገ ነገር ማረጋገጫ መጨረሻ ላይ የተነገረን ነገር የለም ነው። ቢኖር ኖሮ ይጨመር ነበር ነው። ቢገደልም ባይገደል አንተ በሚመችን ሄድና አልተገደለም እንበልሽ። አንተ ተገደለም እንበል ወይስ አልተገደለም እንበል? እስኪ ንገረኝ። አልተገደለም። ያልተገደለበት ምክንያት ደግሞ ብልት ስለሌለው ነው። መሐመድ ግን በስህተት ሳያጣራ ይህን ሰውዬ የሞት ፍርድ ፈርዶበት ነበር ነው ሐሳባችን። ተቀበልኩ። እሺ መሐመድ እንደምታውቀው ዳኛ ነው አይደለም? ፈራጅ ነው፣ መግደል ይችላል ሳያጣራ። አሁንስ ለምን ማን ይከለክለዋል ቢገለው? ሳያጣራ ማለት ነው። አሁንም መግደል ማን ይከለክለዋል ነው ማለት እኮ። ሳያጣራ ሰውን ምስኪን ሰውን መረጃው ከመጣ በኋላ አልይ ብልት የለውም ሲላቸው መተዋቸውን ከፈለክ አንተ አልገደለውም ማለትን ከወደድን ያልገደሉበት ምክንያት ክፋት አለው ወይ ነው? አረ መግደል ይችላል ነበር በጉልበት የሚያስተዳድር ቢሆን ነው። የኛ ጥያቄ እንዴት የሰው ነፍስን ሰውን የሚያክል ነገርን ሳታጣራ አንድን ነገር ቼክ ሳታደርግ ነፍሱን አጥፋ ብለህ እሱን እኔ ምን አልኩ መሰለህ? እሱን እኮ ብልቱን ይሄ የኔም እና ግን ርዕስህን እኔ ይዤልሃለሁ አርዲ ምንድነው ብትለኝ በአንድ ሰው ምስክርስ ነው ያልከኝ። ስጠይቀኝ መግደል ይቻላል ወይ ያልከኝ አይቻል መሰለኝ። ይሄን መረጃ መጣ። ይሄ በአንድ ሰው ዳኛው ግደሉ ቢል ይገደላል ላልከው ሰውየው የደፈራት ባሪያ ስለሆነች ነው። ባሪያና ጨዋ ከተገናኙ ምስክር አያስፈልግም። አይ ኡስታዝ በጣም ተላልፈናል። እኔ ደግሞ እያልኩኝ ያለው ሰውየው ተጠርጥሮ ነው እንጂ አልደፈራትም። መሐመድ ይሄንን ሳያጣራ የሞት ፍርድ ፈረደ ይሁናል። አዎ ስለዚህ መሐመድ ሳያጣራ የሞት ፍርድ ፈረደና በኋላ ላይ ግን ቼክ ሲደረግ ሰውየው እውነትም ዝሙት አልሰራም ነበር ማለት ነው። መጠርጠር እንጂ መወንጀል እንጂ ዝሙት አልሰራም ነበር። ለምን? አሊ ሲያገኘው ብልት ስላልነበረው። ስለዚህ መሐመድ ለዛ ነው መጀመሪያ ጥያቄን ስጠይቅ ምን ብዬ ነው የጠየቅኩት? አንድ ዳኛ ሳያጣራ የሞት ፍርድ ቢፈርድ ምን ይደረጋል ስልህ ምን ብለኸኝ ነበር የመለስክልኝ? ይገደላል ብለኸኛል አንተ። ዳኛው ራሱ ይገደላል ብለኸኝ ነበር። ካስገደለ እኮ የሞት ፍርድ ፈርዷል እኮ። እንዲያውም አንተ ራስህ ምን ብለኛል? እንደገደለ ነው የሚቆጠረው ብለኸኛል እኮ። እንደገደለ ይቆጠራል፣ ግደለው በማለቱ ብቻ እንደገደለ ይቆጠራል ብለኸኛል። አሁን ግን ሄደን ስናየው ያንን ነገር ሳያጣራ ነው መሐመድ ሊያስገድለው የነበረው ያንን ሰውዬ።
በስህተት ነው የወነጀለው። እኔ አንተን እየተቀበልኩ ያለሁት ለምሳሌ ይሄ አንተ ያመጣኸው ነጥብ ሁለት ነገር ነው ያለው። አንደኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሞት ማዘዛቸው ከሆነ ስለሱ ሌላ ጉዳይ ነው የሚሆነው። ሁለተኛ አንድ ሰው የሚፈረድበት በምን ምክንያት ነው? በዝሙት ምክንያት እርምጃ የሚወሰድበት ወይም ምንድነው? አይ ቲንክ የተወሰነ የተላለፈን ይመስለኛል። ወይ እኔ እየገባኝ አይደለም ወይ ተላልፈናል። እስኪ ርዕሱ ነው ያስተካክል። ትንሽ መተላለፍ አለ። ኦኬ በቃ ተመለሱ ወይ ወደ ቅድሙ። ስለዚህ ወደ እፎይ ርዕስ መጣ። አራት ምስክር ካልቀረበ ሁለት ባልና ሚስቶች የሚባሉ ጨዋ ሙስሊሞች ዝሙት ሰርተዋል ተብሎ ለመመስከር አራት ምስክሮች ካልተሟሉ እርምጃው አይወሰድም ወይም በዝሙት አይወሰንባቸውም። ዝሙት ሰርተዋል ተብለው ነው በቃ እንትን ይቻላል። ቪዲዮ ይቻላል። ቪዲዮ ፎቶ ያሉትም ትክክል ፎቶ እና ቪዲዮ ይቻላል ወይ? ለምሳሌ ሚስቱን ስዘሙት ካሜራ ፎቶ ቢያነሳት ምናምን እና እሱም ቢያሳይ ይቻላል? ካሜራ ፎቶ ቢያነሳ ወይንም ደግሞ ባሏ ሲዘሙት ፎቶ ብታነሳው ቪዲዮ ብታነሳ በፎቶ ብታነሳው ይቻላል? ተቀባይነት አለ? ፎቶ ምስል በምስል ምናምን የለውም። ተቀባይነት የለውም። ቪዲዮስ? ቪዲዮ እኮ አሁን ለምሳሌ እኔ አንተን አነሳሁና አራት ሰዎች አሳይቼ ወይም ሶስት ሰዎች ጨምሬ ይዤ በመጣ በአይናችሁ እኮ ያያችሁት ቪዲዮ ነው እንጂ እነዛስ አይሆንም። እሺ ቪዲዮውንስ ለዳኛው ብሰጠው እንዴት ይሆናል? ዳኛውን ባሳየውስ ቪዲዮውን መፍረድ አይችልም። ይሄ እንደምታውቀው ነው። አንደኛ ኤዲቲንግ ምናምን እንደሚባል ወቅታዊ ጉዳይ ታውቀዋለህ። በዛ ላይ ሰዎቹ በአይናቸው አላዩ። ይሄ ክልክል ነው። አሁን አራት ሰው ፍለጋ ሲሄድ እኮ ኡስታዝ አራት ሰው ፍለጋ ሲሄድ እኮ ሚስቴ እኮ አያገኝም። ሚስቴ ጋር እኮ ጨርሶ ተፋቶ ሄዷል እኮ አራት ሰው እስከማመጣ። እንዴት ነው የሚሆነው ነገሩ? ይፋታል። የእስልምና ህግ ነው አሁን የምናወራው። እፎይ የኔና አንተ ምናምን ሳይሆን እሺ ምን ብሎ ይፋታል? የእስልምና ህግ ነው። አንድ ህግ ልንገርህ እፎይ። አንተ አሁን ስለ መጽሐፍ ቅዱስ ብትነግረኝ መጽሐፍ ቅዱስ ያንተ አይደለም ምንድነው መመሪያ ነውና ህግ ስለሆነ ስለ ህጉ ነው እንጂ የምናወራው የእፎይ ነው ብዬ አላወራም። እኔ መጽሐፍ ቅዱስን ህግ ነው ብዬ ነው የምከተል። ልክ እኔም አሁን ስለ ቁርአን ስለ ሐዲስ ነግረኝ የኔ አይደለም ያ ነገር። የእስልምና ፕሪንሲፕል ህግ ነው የምናወራው። ስለሱ ምን ይላል እስልምና ነው። አሁን የኔ መቀበል ያንተ አለመቀበል ወይም ያንተ ህግ እኔ አለመቀበሌ አንተ መቀበል ይሄ ህጉን እንትን ሊለው አይችልም። እሱ ግን ህግ ላይ ስናስቀምጥ የእስልምና ህግ ይሄን ሁሉ ነገር አራት ምስክር ለምን አመጣ ለሚለው ምላሹ ሁለት ነው። አንደኛ ሰዎች ስህተት አይፈጽሙም ሳይሆን ስለሚፈጽሙ አራት ሰው ይምጣ ይባላል እንጂ ሁለቱም ሶስቱም አይተዋል፣ አንዱም አይቷል። አራት ይሁን የተባለው በሰዎች ላይ መጠይቆት እሺ እርምጃ እንዳይወሰድ እድል ለማስፋት ነው። አንድ ጥያቄ ልጠይቆት በዚሁ አራት ሰዎች አዩ። ከዛ ተመሰከረ። ተወግራ ትገደላለች አይደለ? ተወግራ ትገደላለች። ፍርድ ተፈረደባቸው። አላህ እንደገና ገሃነም ነው የሚከታቸው ገነት? ወይንስ ይሄ ምድራዊ ቅጣቱ በቃ ስለተፈረደባት ትማራለች? ጥሩ ጥያቄ። አንደኛው ይሄ ነው። አንደኛው ይሄ ነው። ቆንጆ ጥያቄ ነው። አንደኛው ይሄ ነው። ሁለተኛው ጥያቄ ደግሞ አራት ሰው ስላልመጣባት ዘሞተች አልተባለችም።
እሷስ በዛኛው ትቀጣለች። ተመሳሳይ ናቸው ሁለቱም ዝሙት ያደረጉት። እችኛዋ በምድር አልተገደለች፣ ያችኛው ተገደለች። የኛው አልተገደለም፣ ያንኛው ተገደለ። እንዴት ነው የሚሆኑት? ፍርዱ እንዴት ነው? በሰማይስ ተመሳሳይ ነው? ጥሩ ጥያቄ ነው። መልስ ልስጥ። የመጀመሪያ ጥያቄ ላይ በትክክል በወንጀላቸው በመቀጣታቸው ተመስክሮባቸው በሚወሰድባቸው እርምጃ መጸጸት ካላቸውና ወንጀላቸው በትክክል ቆጭቷቸው ከሆነ ወንጀላቸው ይቅር ይባላል፣ አይጠየቁበትም ማለት ነው። እርምጃ መወሰዱን ከወደዱት ማለት ነው። ካልወደዱትስ መገደልን እንዴት ነው ሰው የሚወደው? አይ ለዛማ ቆይ አንዴ፣ ለዛማ ምስክሩ ሰው ራሳቸው መጥተው ሲወደዱ ከወገሩት ስለምታውቀው ነው። እፎይ አሁን ሳንደብቅ እናውራ ካለን ራሳቸው መጥተው እኮ አልወደዱትማ። እስቲል ራሳቸው መጥተው እንትን ያሉት አልወደዱትም። መሐመድ ጋር ይመጡ ልናገር ራሳቸው መጥተው አምነው እኔ ዝሙት ሰርቻለሁ ብሎ የተቀጠቀጡ እኮ አሉ በራሳቸው በሚገባ። ግን ያ ማለት ለምሳሌ እንደምታውቀው እኔ ታውቀዋለህ የምለው ለምንድን ነው የምታመጣቸው መረጃዎች ሐዲሶች ምናምን ስለሆኑ ላስተባብልህ አልችልም። አንተ ስለተናገገሊስ ትክክል ነገር ከሆነ መቀበል ነው ያለብኝ። ስለዚህ እኔ ታውቀዋለህ ብዬ ልልህ የምችለው ምንድነው ይሄም ካንተ አይርቅም ብዬ የምገምትበት የምታመጣቸውን ሐዲሶች ስለምሰማ ነው። ስለዚህ አንዲት ሴት መጥታ ዝሙት ሰርቻለሁ ብላ ከዝሙት አርግዣለሁ ብላ ስትወልድ ነው ተብላ ይሄን ታሪክ ታውቀዋለህ፣ ትገላለች። ጀሚዓ ተርሚዚ 1454 ነው። ክፈተው። ቀጥሎ ኡስታዝ። አሁን ይቺ ሴት በራሷ አምና ነው የተቀጠቀጠችው። ዱዓ ላርግላት ልስገድላት ሲሉ ዑመር እንዴት ትሰግዳለህ ዝሙት የሰራች ሴት ብሏቸዋል። አይ ለመዲና ሰው ብትካፈል የሷ መጸጸት ወይም መቶበት ወይም ንስሐ መግባት ለመዲና ሰው ትበቃቸዋለች እንኳን ለሷ ብለው መስክረውላታል። እና ምንድነው ልልህ የፈለኩት የኔ ጥያቄ ምንድነው እሱ አሁንም አላገኙኝም። አግኝቻለሁ። ጥያቄን ለመመለስ ዝሙት የሰሩ ሰዎች ከተጸጸቱና እርምጃ ከተወሰደባቸው ወንጀላቸው ይማራል፣ ጀነት ይገባሉ ነው ማለት። ጸጸታቸው እኮ በምድር እኮ መሐመድን ምሕረት እንዲያደርግላት ነበር የመጣችው አይደለ? ተጸጽታ አይደለም ግደለኝ እያለች ነው የመጣችው። እርምጃ ወሰደ አይደለም ግደለኝ አይደለም ያለችው። ይኸው እስኪ ግደለኝ፣ ምሕረት አድርግልኝ። ኢቭን ያኛውን ሰውዬ መሐመድ ገሎ ስለነበረ እንደዛ እንዳታደርገኝ ነው ያላት ያለችው። ሐዲሱን አገኘው እንደ እንትና 1454 ነው አይደል ያልከኝ? ምን ይላል እስኪ ቼክ አድርገው። ናሬትድ አልቃማ ቢን ዋኢል አልሂንዲ from his father a woman went out during the time of the prophet to go to salat but she was caught by a man and he had relations with her so she screamed and he left then a man came across her. ይሄንኛው ሌላ ነው። ተደፍራ የጮኸች ነች የሚያስታውሰኛል ሐዲሱን። ምን የሚለውን ሐዲስ ነው የፈለግከው? ያቺ ወልዳ መሬት ቆፍረው ቀጥቅጠው የገደሏት እሱ ቡኻሪ ላይ ነው። ቀን ባጭሩ እርምጃው እንዳይወሰድ እስክትወልድ የጠበቀች አገኘት እኮ ስትወልድ ተጠበቀች። አቡ ዳውድ 4442 ላይ ነው ያለው። ረጅም ነው ይሄኛው። ቡረይዳህ እንደዘገበው ግደለኝ ብላ የመጣችሁ ስላለ ግደለኝ እንዳላለች ሐዲሱ በደንብ ግልጽ አድርጎ ይናገራል። ኡስታዝ ግደለኝ አላለች፣ ግደለኝ ሳይሆን እንዳገለኝ እንዳለች መረጃ አለው። እንዳገለኝ እንዳለች በእኔ ላይ እስኪ እሺ አማርኛ ላርገውና እሺ እሺ እንዲህ ይላል። ቡሬዳ እንዲህ አሉ። ከጋሚድ ጎሳ የሆነች አንዲት ሴት ወደ ነብዩ መጣ
እኔ ዝሙት ፈጽሜያለሁ አለች። እርሳቸውም ተመለሽ ያሏት፣ እርሷም ተመለሰች። በማግስቱ እንደገና ወደ እርሳቸው መጣ። ማኢዝ ቢን ማሊክ እንደመለስከው እኔንም ልትመልሰኝ አስበህ ይሆን? በአላህ እምላለሁ እኔ አርግዣለሁ አለች። እርሳቸውም ተመለሽ ያሏት። ተመልሳ ሄደች። በማግስቱ እንደገና መጣች። እርሳቸውም ልጁን እስክትወልጂ ድረስ ተመለሽ ያሏት። እርሷም ተመለሰች። ልጁን በወለደች ጊዜ ሕፃኑን ወደ እርሳቸው ይዛ መጣችና ይኸው ወልጄዋለሁ አለች። እርሳቸውም ተመለሺና ጡት እስክታስጥዩ እስክታስቆርጪው ድረስ አጥቢ አሏት። ጡት ካስጣለችው በኋላ በእጇ የሚበላውን ነገር ይዛ ወደ እርሳቸው መጣች። ከዚያም ሕፃኑ ለአንድ ሙስሊም ሰው እንዲሰጠው ተደረገ። በእሷም ላይ ትእዛዝ ተሰጡ። ለእሷም ጉድጓድ ተቆፈረላት። እርሷም በሚመለከትም ባዘዙትም መሰረት በድንጋይ ተወግራ ተገደለች ይለናል። የምትመላለሰው ፈልጋ ነው ማለት ነው። ነው አይደለም። እዚህ ጋር አጥራኝ ንስሐ አግባኝ እንደ ማኢዝ እንዳታደርገኝ አለች እኮ። ማኢዝ ተወግሮ ተገደለ። እኔን እንደሱ አታመላልሰኝ ማኢዝን እያለችው እኮ ነው። ማኢዝን ዝሙት ሰራሁ ብሎ እሱ ሲያምን አይደለም ስምሃት ነው ዝሙት አልሰራህባትም 4 ጊዜ መልሰውታል። እንደሱ እንዳታስተባብለኝ እኔ ፈጽሜዋለሁኝ በእኔ ላይ እርምጃ ውሰድ ነው። እርምጃ አይደለም አጥራኝ ማለት እሱ ግን እሱን እንዳደረከው እኔን አታድርገኝ እያለች እንዴት ነው ግደለውኝ የምትለው? እሱን እንደተገደለው እኔን አታድርገኝ እያለች ታዲያ ለምን ትመጣለች? ለምን ይመልሷታል? እፎይ ግልጽ እኮ ነው። እንዲያርግና ነው ያሏታ። እንዲያርግና ነው እያላት አይደለም ግልጽ ነው። ይሄንን በደንብ እየዋንተ በቃ ሌላ ጊዜ በደንብ አስተውል። ማይዋጥ ነው ችግር የለም። ግን የሚያሳስፈራጅ እኮ ነው። ቅንነት ግደለኝ ብሎ ሰው መጣ እንደተገደለው አታድርገኝ እያለ ኡስታዝ ይከባል። አይ ማአዝ እኮ የተገደለው ተው አልሰራኸውም እያሉት እሳቸው ሰርቼዋለሁ እያላል መላልሰውታል። 4 ጊዜ እኮ እሱ እንደሰራ ተናገረ። እሱም ግደሉኝ አይደለም ያለው፣ ዘሙቻለሁ ነብዩ አጥራኝ አለው። አጥራኝ እኮ ማለት ፍለጋ መጣ። አጥራኝ ማለት ንሳ ልግባ አላችሁ። አጥራኝን ተርጉምልን። በቃ ንሳ እንዲገባልን ነው። በቁርአን ውስጥ መሐመድ ምሕረት ለምንላቸው ተብሎ የለ እንደ ምሕረት እንዲለምንልን ምሕረት እንዲያደርጉልን ይገደልን ብለው አይደለም መቼም። ይሄ እንግዲህ ያው ለምን ምሕረት ለምን ተብሏል አይደል መሐመድ? አይ ይሄ ትርጉሙ እንደዚህ አይደለም። አይ ነው እንጂ አጥራን ካላ አሁን ያጠራ ስለተባለ መሐመድ የሚገደል ማለት ነው የምንተረጉመው ሳይሆን እስልምና ምናልባት የማኢዝ ታሪክ ግን ማንበብ ይቻላል እኮ ሚሽካት አልማሳቢ 3562 ላይ እንዲያውም ሙሐመድ ይቅርታ ምናምን ነገር ለምኖለታል ካላህ ዘንድ ኡስታዝ። ስለዚህ አጥራኝ ብሎ ሲመጣ ከዛ ሙሐመድ ለመነለት ይቅርታ ፈልጋ ነው የመጣችው። ልክ እሷም እንደ ማኢዝ ማለት ነው። አረ ይቅርታ አይደለም። ይኸውልህ ምን ሆነ መሰለ ወጣ ሸሸ። በደንብ አንብበው ሐዲሱን እና ሲሮጥ እንደገና ይዘው ነው የገደሉት ገዳዮቹ። ለምን አልተዋችሁትም ነበር ነው ያሉት እንጂ መሬት ቆፍሩና መሐመድ ያለው መሬት ቆፍሩና ሐዲሱ የሚያስታውሰኝ እዛው ላይ አለ። ልክ ነህ። መሬት ቆፍሩና ቅበሩት ተባለ፣ ተቀበረ። ከዚህ በላይ ተወግሮ ተገደለ። እሷ ተዛ ስትመጣ እሷ ምን አለኝ? ከዛ በኋላ ያችኛው ደግሞ ዝሙት የሰራችው መይዝን እንዳደረከው እባክህ ነብዩ እኔን እንዳታደርገኝ አለች። አይደለም ከዛ ሂጂ ልጁ ምግብ መብላት እስኪጀምር ድረስ ቆይ፣ ምግብ መብላት ሲጀምር ነይ አላት። ምግብ መብላት ጀምሯል ብላ ስትል ልጁን ተቀበለ፣ ለሌላ ሰው ሰጠ። መሬት አስቆፈረ። መሬት ተቆፈረና ጎሬ ውስጥ ተቀበረች። ከዚህ በላይ ያለው በድንጋይ ተወግራ ተገደለች። ታሪኩን ይነበብ። ቆይ ሚሽካት አልማሳቢ 3562 ላይ ክፈተው አርዲ። ስንት ላይ ሚሽካት አልማሳቢ? 3562 እሺ ከዛ ድረስ ይቅርታና አይ ቲንክ ቅድም ኡስታዝ ሰይድ ዝሙተኛን በኢስላም አያገባም ብለው ነበር አለ። እፎይ ቁርአን ከፍተህላቸው
ኦኬ ሐዲሱን እኔ እንደውም ያነበብኩበት ቦታ ጠፍቶኝ እየፈለግኩት ነበርና ቅድም ስታወሩ ሰምቻችሁ ላሳያችሁ። ሐዲስም አለ ቁርአን አሳይታችኋል። አረዲ ይቀጥልና ትቀጥላለህ። ኦኬ ረጅም ነው ላንብበው ሁሉንም ወይንስ ስፔሲፊክ የማይዝ ከላይ ኦኬ ግማሹን ትራንስሌት አድርገ የእሷ እስኪ መጣ ድረስ ማለት ነው ያለው ነው። ታች አትወረድ፣ ግማሽ ነው የእሷ ነው። ከታች ቀጥለው ከግማሽ በኋላ የእሷ ነው። አማርኛ ላድርገውና እዚህ እንትን ይላል። ኮማንድ ነገር አትጻፉ። በነገራችን ላይ ይሄ ትራንስሌት እያደረገ ኡስታዝ ሰይድን ሳላደንቅ አላልፍም። በጣም ሀቀኛ ኡስታዝ ነው። ዛሬ እንትን ብለውናል። ዛሬ እየቀመጠጡን ነው ኡስታዝ። ዛሬ ዋሽቻለሁ አንዳንድ ነገሮች ላይ አይዶን መተላለፍ ይሆን አልገባኝም። የተላለፍናቸው ነገሮች አሉ። እኔ የማውቀውን ነው የምናገረው። ፎይ አልዋሽ የማውቀውን ነው። ጭራሽ ላጭበረብር አልሞክርም፣ አላረገውም። ኦኬ ከላይ ልጀምር ወይንስ የቱ ጋር ነው? ከመጀመሪያ ቡሬዳ እንደተረከው ያው እንደምታዩት ቡሬዳ እንደተረከው ማኢዝ ቢን ማሊክ ወደ ነብዩ መጥቶ ያላ መልእክተኛ ሆይ አንጻኝ አለ። እርሳቸውም ወይ ጉድ ተመለስ፣ አላህን ምህረት ለምን፣ ወደ እርሱም በንስሐ በተውበት ተመለስ አሉት። አረብኛውን ቃል እዚህ ጋር ባውቀው ግን ደስ ይለኛል። ወይ ጉድ አለ መሐመድ። ኦኬ ወይ ጉድ ተመለስ፣ አላህን ምህረት ለምን፣ ወደ እርሱም በንስሐ በተውበት ተመለስ አሉት። እርሱም ብዙ ሳይርቅ ተመልሶ ሄደ። አማርኛው ላይ ኃላፊነት አንወስድም። አማርኛ ከእናንተ አያልፍም። አማርኛ ላይ ኃላፊነት አንወስድም። አማርኛ ከኛ አይዘልም። አረብኛ ቢሆን ነበር እንጂ አሁን ወይ ጉድ የሚለው እንዴት እንደተተረጎመ እኔም ራሱ አላውቅም። ስለዚህ አማርኛ ላይ የኛው ቋንቋ ስለሆነ ብዙም ችግር የለውም። ዋናው ሐሳቡን ግን እንረዳ። ቆይ አሳያለሁ የትኛው ወይ ጉድ እንደተባለ እሱ ሐሳቡን እንድረስበትና እርሱም ብዙ ሳይርቅ ተመልሶ ሄደ። ከዚያም መጥቶ ያላ መልእክተኛ ሆይ አንጻኝ አለ። ነብዩም ቀደም ሲል ያሉትን ደገሙለት። ይህ ሁኔታ እስከ 4ኛ ጊዜ ድረስ ሲቀጥል ከምን ነገር ነው የማነጻ ሲሉ ጠየቁት። እርሱም ከዝሙት በማለት መለሰ። ያላ መልእክተኛም ሰውየው አብዷል እንደሆነ ጠይቁ፣ እንዳልተጨነገፈ እንዳላበደ በተነገራቸው ጊዜ ወይን አልኮል ጠጥቶ እንደሆነ ጠይቁ። አንድ ሰው ተነስቶ አፉን አሸተተው፣ ነገር ግን የወይን ሽታ አላገኘበትም። ስለዚህ ነብዩ ዝሙት ፈጽመሃልን ብለው ጠየቁት። እርሱም አዎ ብሎ ሲመልስ ስለ እርሱ አዘዙና በድንጋይ ተወግሮ ተገደለ ይለናል። ከ2 ወይንም ከ3 ቀናት በኋላ አላህ መልእክተኛ መጥተው ለማኢዝ ቢን ማሊክ ምህረት ለመኑለት። እርሱ በአንድ ማህበረሰብ መካከል ቢከፋፈል ለሁሉም የሚበቃቸውን ያህል የሆነ ታላቅ ንስሐ ገብቷል አሉ። ከዚያም ከአዝድ ቅርንጫፍ የሆነች የጋሚድ ጎሳ ሴት ወደ እርሳቸው መጣ። ያላ መልእክተኛ ሆይ አንጻኝ አለች። እርሳቸውም ወይ ጉድ ተመለሺ፣ አላህን ምህረት ለምኝ፣ ወደ እርሱ በንስሐ ተመለሺ አሏት። እርሷም በዝሙት ምክንያት አርግዤ እያለሁ ማዓዝ ቢን ማሊክ እንደመለስከው እኔንም ልትመልሰኝ ትፈልጋለህን አለች። እርሳቸውም ራሴን ነው የምትዩ ሲሉ ጠየቋት። እርሷም አዎ አለች። በማህፀኗ ያለውን እስክትወልድ ድረስ እንድትቆይ አዘዟት። ከአንሳሮች አንዱ እስክትወልድ ድረስ ኃላፊነቷን ወሰደ። ከዚያም ወደ ነብዩ ሄዳ የጋሚድ ሴት መውለዷን ነገራቸው። እርሳቸውም እንግዲህ የሚያጠባ ሰው በሌለበት ነገራቸው። ህፃኑ ነገረቻቸው ሳይሆን ነገራቸው። እንግዲያው የሚያጠባ ሰው በሌለበት ህፃኑን ጥለን እርሷን በድንጋይ አንወግርም አሉ። በዚህ ጊዜ ከአንሳሮች አንዱ ተነስቶ ያላህ ነብይ ሆይ እኔ ማጥባቱን ሞግዚት ማዘጋጀቱን ኃላፊነት ወስዳለሁ አለ። ከዚያም በድንጋይ እንድትወገር አደረጉ። በሌላ ዘገባ ደግሞ እንዲህ ይላል፣ ልጁን እስክትወልድ ድረስ እንድትሄድ ነገራት። በወለደችም ጊዜ እንድትሄድና ጦት እስክታስጥለው ድረስ እንድታጠባው ነገራት። ጦት ባስጣለችውም ጊዜ ልጁን
በእጅ የዳቦ ቁራጭ ይዛ አመጣችውና ይኸው ጡት አስጥያለሁ ምግብ በልቷል አለች። እርሳቸውም ልጁን ከሙስሊሞች ለአንዱ አስረከቡ። እርሷም ትዕዛዝ አስተላልፈው እስከ ደረቷ ድረስ በጉድጓድ ውስጥ ከተደረገች በኋላ ሰዎች በድንጋይ እንዲወግሯት አዘዙ። ኻሊድ ብን አልወሊድ ድንጋይ ይዞ ወደፊት በመምጣት በራሷ ላይ ወረወረባት ይላል። ይሄ ደም ሲነካው ያለው ነው ኻሊድ ብን ዋሊድ ምርጡ የሳባቸው የተቀበረችበት ላይ ጭንቅላቷን ፍርጭርቅ ሲያደርግ ደሙ ፍንጭርቅ ብሎ ሲነካው በጣም ተሳደበ፣ ተናዶ ደሙ ነካኝ ብሎ። እና አሁን ይሄ ፍርድ ጤነኛ ነው? አዎ ተገቢ ነው። እና ሸሪያ ቢኖር እነዚህ ተጨፍጭፎ እድሜ ህዝብ ያለቃ ማን ይቀር ነበር? እሱ እንግዲህ ያው ሲኖር የምናየው ነው እንጂ አሁን የለም። እና ሸሪያን ታዲያ እንዴት ነው እንዲኖር የምንፈልገው? አዳሜ እኮ ሟች ነች ሁሉም። ከኛው ጀምሮ ማይፈልግ ሊኖር ይችላል እሱ። ኦኬ ቀጥሉታል። አይ ኡስታዝ ቅድም ቁርአን ከፍቶለት ነበረ። ያው ሐዲሱንም አመጣውሉት። ቡልጉል መሪም ላይ ያለው አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ በግርፋት የተቀጣ ዝሙተኛ ከአምሳያው ጋር እንጂ ምን አሉ ይታዩታል፣ አይዋሰብም፣ አይዋሰብም። ስለዚህ ቅድም እፎይ ያለው ልክ ነበር ማለት ነው። ዝሙተኛ ለዝሙተኛ ነው የሚገባው። ይሄን ደግሞ አህመድና አቢ ዳውድ ዘግበውታል። አስተላላፊዎቹ ታማኝ ናቸው ይላል። ይሄው መጽሐፉ ከበር ደግሞ ቡልጉል መሪም ያን እኮ አልተቃወምኩም እኮ ያንን አዛኒ ላይ እንኳ አዛኒ ያው ሙሽሪክን እኮ አልተቃወምኩም እኮ ልክ ነው እኮ ብያለሁ። ወሁሪ ሙሽሪክ አይደለም እኮ ስለ ሙሽሪክ ነው የሚያወራው ኡስታዝ። ዝሙተኛና ለዝሙተኛ እኮ ነው የሚለው። ቆይ ዝሙተኛ ነው እንዴ? ዝሙት ሰርት አይምን ሙሽሪክ ነው እንዴ? ዝሙት ሰርታል ተብሎ የሚገረፈው አይደል? ይገረፋል እኮ እሱ። ሰማይ ነገር ታምራለህ ለሙሽሪክ ነው። ኧረ ተው ኡስታዝ፣ ለሙስሊሙ ነው እንጂ ሐዲሱ እኮ ከአምሳያው እኮ ነው የሚለው። ከዝሙተኛ ጋር እኮ ነው አምሳያው የተቀጣ ዝሙተኛ ብሎ ከአምሳያው ጋር እንጂ አይዋሰብም። ባሪያማ አምሳያው ነው መጀመሪያ። አሁን ይሄ ስለተቀጣ ዝሙተኛ ነው ታሪኩ እያወራ ያለው፣ ስላልተቀጣ ሳይሆን ባሪያማ ባሪያ ዝሙት ሰራም አልሰራም ባሪያ ነው። ከባሪያ ጋር አያገናኙም። ይሄ ግን እያወራ ያለው በግርፋት የተቀጣ ዝሙተኛ ማለት ሙስሊም ነው። የቅድሙ ቁርአን ጋር ይህንን ስትወስደው ወሁሪመ ዛሊከ ዐለል ሙእሚኒን የሚለውን ምን ትረዳዋለህ ነው የኔ ጥያቄ። ዝሙተኛ ይሁን እንጂ ሌላ ያገባ። ከዛ በኋላ ደግሞ የሙሽሪኮችን ይቀጥላል። ሁለቱንም እዟል። ከዚያስ ወሁሪመ ለአማኞች ግን ይሄ የተከለከለ ነው ይላል እኮ። የትኛው? ቅድም ያቀረብክልኝ ቁርአን ሱረቱ ኑር ላይ ሁለት ሐሳብ እኮ ነው ያለው። አጋሪ ያለበት እኮ አጋሪን ደግሞ ሙስሊም ማግባት ይፈቀድለታል? ከአጋሪ ሙት ከአጋሪ ጋር አልተፈቀደም እኮ ክልክል ነው። የመጽሐፍ ሰዎችን ወይ ሙስሊሞችን ነው ማግባት የሚችለው። ማንም ጋር አይቻልም። ዝሙት በየትኛውም አቅጣጫ ዝሙት በየትኛውም አቅጣጫ አይፈቀድም። በቃ ምን የሚያስቀር ነገር ዝሙት እርምጃ አወሳሰዱ ነው የሚለያየው እንጂ ዝሙት እርምጃ አወሳሰዱ። አሁን እርምጃውም እኮ ግራ አጋባን እኮ። አራት ሰው እንዴት ነው ብልት መርፌና ክር ሲሆኑ የሚመጣው እሱ ራሱ ለምን አንተ አራት ሰው ባይመጣ ምን ቸገረህ? ትተዋለች እኮ በቃ ምን ችግር አለው? ወይም ይተዋል ምን ችግር አለው? ጥሩ እኮ አራት ሰው አለመገኘቱ እኮ እርምጃው እንዳይወሰድ ነው የሚያደርገው። ምን ችግር አለው እንዴ? ታዲያ ባሏ ከሌላ ወንድ ጋር ሲተኛ አይታ ሶስት ሰው አራት ሰው አሳይታ ወይም ደግሞ ሚስቱ ከሌላ ወንድ ጋር አንደኛው ባለማየቱ ዋሽተሻል ተብላ ምስክሮቹ የሚገረፉ አይውልህ። አሁን የምናወራው ሁሌ ስለ ህግ ነው ብለን ካል ሚስት ባሏ ዝሙት ሲሰራ ካየች
ትከሳለች። እሺ ወይም ባል ሚስቱ ዝሙት ስትሰራ ካየ ይከሳል። ሁለቱ ምስክር አያቀርቡም። መሐላ ነው። ከዛ በኋላ ባልና ሚስት አይሆኑም። በቃ ህግ ይሄ ነው። ችግር ይፋታሉ። እሺ አንድ ሴት ሰፈር ውስጥ ተደፈረች። እሺ እንዴት ነው የምትሆነው? እሷስ እንዴት ነው የምትሆነው? ተደፍር ያለው ብትል ተሰሚነት የላትም። ታዲያ ምንድን ነው እሷ? አንድ ሴት ተደፈረች፣ 4 ሰው መርፌና ክር ሲሆን ማምጣት አለባት መደፈሯን ለማሳየት። እና በምን ታረጋግጣለች? ተደፍር ያለው ስላለች። ታዲያ 4 ሰው ደፋሪዎቹ 4 ሰዎችስ ብትዋሽስ? አትዋሽም እንዴ? እሱ ብትዋሽስ? 4 ሰዎች ታዲያ ሲደፍሩ ፊት ለፊት እየደፈርን ነው ብለው በማህበር ነው እንዴ? ደግሞም ቆይ ኡስታዝ አንዳንዴ እኮ እፎይ ምን መሰለህ የምናወራው፣ መቼም እኔ እርግጠኛ ነኝ ቁም ነገር ነው ብዬ ነው የማስበው። ኖ አይደለም፣ ግልጽ እኮ ነው ኡስታዝ። ሽሽቅ ነገር አይደለም ሲያስቡት እርግጠኝነት ህጉ ሉክ አሁን ተደፈረች። ስትደፈር ደፋሪዎቹ ደብቀው ነው የሚደፍሩት። መቼም ደፋሪው ደብቆ ነው እንጂ ህዝብ ይሄን ብሎ አይደለም። ከዛ ሰው ዛ መጣች። ሰው ዛ ስትመጣ ወይም ሰው መጣ፣ 3 ሰዎች አዩ፣ የሆነ ነገር አይተዋል። አንደኛው አላየም። ከዛስ አይ ኖ መርፌና ክር ሲሆን ሲገባ አላየንም፣ አልተደፈርሽም። አው እስቲ እሺ፣ አሁን አንተ የምታወራኝ በሎጂክ ከሆነ ነው ማወራ። አሁን እኮ ያልተግባባንበት ጉዳይ እያወራን ያለነው ስለ እምነት ነው፣ ስለ ሃይማኖት ነው፣ ስለ ህግ ነው፣ ስለ እምነት ህግ ነው። አሁን ለምሳሌ እኔ ኡስታዝ፣ ምክንያቱም ሰው ለሰው ሎጂክን በል ኦኬ፣ ለሰው ነው እሱ። ሃይማኖት ለሰው ነው። ሰው እኮ መንፈስም ስጋም ነው እኮ። ያ መንፈስም ስጋም የሆነው አካል ደግሞ እንደ ስጋነቱ ስጋዊ ዳኝነትንም ይፈልጋል። አሁን ህግ እናውጣ አካል ለስጋ ምቾት ነው የሚያስፈልገው፣ ታውቀዋለህ። ይሄንን ለመንፈስ ደግሞ ስቃይ ነው የሚያስፈልገው። ይሄን አንተን ያልነግርህም በየትኛውም ሃይማኖት ለመንፈስ እንስማማ። በቃ እኔ ከእርሶ ጋር ተስማማው። ስለዚህ ግዴታ ልትዋሽ ትችላለህ። 4 ሰው መርፌና ክር ሲሆኑ የተደፈረችው ምስክር ማምጣት አለባት አይደለ? ያው ካልሆነ ተቀባይነት የላትም። ካልሆነ ተቀባይነት የለውም። ዋሽተሻል ተብላ ልትገረፍ ትችላለች። ሎጂክ ነው ግን እያወራኝ ያለው ሎጂክ ነው። ሎጂክ አይደለም። አሁን ተቀባይነት እንደሌላት ተስማማን አይደለ? ምስክርነት የላትም። እሺ ብታረግዝስ መጨረሻ ላይ አርግዘሻል ተብላ ትገረፋለች ደግሞ ወይንስ ትወገራለች? ያላገባሽ ከሆነች ይሄ እኮ ተፈጽሟል። አርግዥ ያለው ከዝሙት ብላ እርምጃ የተወሰደባት ሴት አለች። ምን ትደረጋለች? ታውቀዋለህ? እርምጃ ይወሰድባት። ምንድነው እርምጃው? ትገደላለች ወይንስ ትገረፋለች? ማለት ተዝሙት አርግዥ ያለው ስትል ምንድነው የተፈጸመባት? እንደዚህ ተፈጥሮባት ምንድነው የተፈጸመባት? ያላገባች ከሆነች ትገረፋለች ማለት ነው። ያገባች እስከሆነ ትገደላለች። እንግዲህ ተደፍራም ትገደላለች። ታዲያ እንዴት ነው ሰው የሚቀበለው? አሁን እኮ ይኸውልህ ሰው ቆይ አንድ ነገር ቆይ ቃል አንዴ ይጠብቀኝ። እኔ እፎይ ልንገርህ፣ አሁን ወደ ሎጂክ እየሄድን ከሆነ እሱ እምነት አይደለም ሎጂክ። አሁን አንተ አብ ወልድ መንፈስ ቅዱስ ስላመንክ አንተ እኔ ስላላመንኩበት የአንተ እምነት ትክክል አይደለም ለአንተ ብዬ ማለት አልችልም። ለአንተ ትክክል ለእርሱ እኮ ትክክል ነው ከባበር ማለት ቆይ እንጂ አሁን እኔ ስላልገባኝ የአንተ እምነት ስላልገባኝ ግን እያልኩ ያለው እንድትረዳኝ ነው። የአንተ እምነት ስላልገባኝ አንተ ትክክለኛ አማኝ አይደለም ለእምነትህ ብዬ መመስከር አልችልም። ለአንተ እምነት አንተ አማኝ ነህ አይደል እንዴ? እውነትህን ነው የምታምነው ብዬ ነው የምጠረጥርህ የምገምትህ። እኔም ደግሞ ስለዚህ እኔ ስላልገባኝ አንተ እምነት አንተን አማኝ አይደለህም ማለት እንደማልችለው ሁሉ
እዚህ እኔም እምነት ላይ ያሉት ህግጋቶች ለአንተ ስላልገቡ ትክክል አይደለም ማለት አትችልም ነው። እስልምና አሁን እንደ እስልምናውማ እኮ የእስልምናው ትክክለኛ አስተምሮ ነው። የእስልምናው ለእኔ ነው ትክክል ያለው ነው። ለእኔ ትክክል አለ፣ ለእርሶ ግን ይህ አስተምሮቱ ነው ትክክል ነው። እስልምና አንድ ሴት ዘሙታም ሆነ ተደፍራም ሆነ 4 ወንዶች መርፌና ክር ሲሆኑ መታየት አለበት አይደለ? ተስማማውኝ። ይሄን አሉኛ ወይ ራሷ ማመን አለበት ዘሙቻለሁ ብላ ወይንም ዘሟቾቹ ዘሙተናል ብለው ማመን አለባቸው። ያ ካልሆነ ግን ለምሳሌ አንድ ሴት ተደፈርኩ ብትል ደፋሪው አካል አዎ ደፍሬያታለሁ ካላለ 4 ምስክር ማምጣት አለባት ነው አይደለ? 4 ምስክር ካላመጣች ደግሞ ተቀባይነት የላትም። 3 መተው እንኳን አይ እዛዋት አይቻለው አልጋ ውስጥ አይቻለው አይሆንም። 3ም ቢመጡ አይሆንም ማለት ነው። ስለዚህ 3ቱ መርፌና ክር ሆነው አንደኛው ባለማየቱ ራሱ አልተደፈረችም ተተባለ። ከዛ መጨረሻ ዋሽተሻል ተብላ እሷም ትገረፋለች አይደለ? እሺ ታዲያ እንዴት ነው አሁን ተደፈር የሚሉ ሰዎች ራሱ በየፍርድ ቤት ያሉት በእስልምና ቢዳኙ አንዳቸውም ፍርድ ቤት አይቀመጡም ማለት ነው። ከስር ነፃ መውጣት አለባቸው። እሺ በቃ እኔ ደግሞ አንተን ጥያቄ ልጠይቅህ። እሺ ጥሩ በቃ ወደ አንተ ሀሳብ ጉዳዩን እናምጣውና እሷ ተቀባይነት ብታገኝ እገሌ ደፈረኝ ብላ ተቀባይነት ብታገኝ እና እርምጃ የሚወሰድ ቢሆን በውሸት ማስገደል ይፈጠራል አይፈጠርም? አይ ለምን ምስክርነት እኮ እኔ አያስፈልግም አልወጣኝም። ምስክርነት ያስፈልጋል። ነገር ግን ምስክር ለመሆን የግዴታ 4 ወንድ ነሰሰሪ አይደለም ብዬ ነው ማምነው። በቃ ይሄንን ነሰሰሪ አይደለም ያልከው 4 ወንድ አያስፈልግም፣ 3ም ይበቃል፣ ወይም አንድ ይቅር 2 እንኳን መሆን አለበት የሚል ያንተ መጽሐፌ እንደሚነግረኝ ምስክር በ2ም በ3ም እንደሚጸና ይነግረኛል። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 17 ላይ ምስክር በ2 እና በ3 አፍ ይጸድቃል ይላል። ስለዚህ ነሰሰሪ 4 መሆን አለበት ብዬ አላምንም። በብሉይ ኪዳን አይደለም። አሁንም በእስልምና 2 ሰው መመስከር ይችላል። በሌላ አጀንዳ ምስክርነት ለመሆን እንደገና 4 ወንዶች ብልታቸው ሲገባ የሚለው ለዝሙት አስፈላጊ ነው ብዬ አላምንም። 4 ሰው የሚያስፈልግ ለዝሙት ብቻ እኮ ይሄ ዝሙቱ ላይ 4 ሰው መሆኑ ጤናማ ነው ብዬ አላምንም። መርፌና ክር ሲሆን ሲገባ ሲወጣ ማየት ኡስታዝ እየደረቡኝ ነው። የኔን እየጠየቁኝ ነው አይደል? የኔን ጥያቄ ላይ የኔን እየጠየቁኝ ከሆነ ስለዚህ ግዴታ መርፌና ክር ሲሆን መታየት አለበት ብዬም አላምንም። እኔ ዳኛ ያጣራል፣ ክሮስ ቼክ ያደርጋል፣ ፕላስ ደግሞ የተለያዩ ኢንቨስቲጌሽኖች ይካሄዳሉ ማለት ነው። እውነትም ደፍሯታል አልደፈራትም የሚል እንጂ 4 ሰው መርፌና ሲገባ ሲወጣ አይታችኋል አላያችሁም? 3ቱ አይተናል ብለው አንደኛው ግን አቅፏት አይቻለው ምናምን ሲል ኖ 4 አልሞላም ተብለው 80 ይገረፋሉ። ሁለተኛ ምስክርነታቸው ተቀባይነት የለውም ይባላሉ። እሷም ትገረፋለች አልተደፈርሽም ተብላ። እዚህ ነው አንፌር የሆነው ለአንተ ነው ወይም በሰው ልጆች አይምሮ አስተሳሰብ ነው አንፌር የሆነው። በመለኮታዊ አስተሳሰብ የመጣ በመለኮታዊ ትእዛዝ የመጣን ነገር ፌር ነው አንፌር ነው አንልም። እንደ አማኝ ነው የምልህ። አንተ ለምን 2 ወር ትጾማለህ? ፌር ነው እንዴ? አይደለም። እምነት መጀመሪያ ፌር አንፌር አንልም፣ መቀበል ብቻ ነው ማመን ማለት። እንደው ምንለው ሳያምኑ ብፁዓን ናቸው ካል በቃ የእስልምና አስተምሮ ትክክለኛው ይህ መሆኑ ያው ኦዲየንስ እንዲያውቅ ያለው እንጂ ያው ለክርክር በእርግጥ አይደለም። ምናልባት ግን እኔ አንድ ጥያቄ ያለኝ ኡስታዝ፣ ሙስሊም ሆኖ ከአንድ ሙስሊም ክርስቲያንን ቢገል ስለገደለ ይገደላል? ሙስሊም ሆኖ ሙስሊምን ቢገል እንደሚገደል እናውቃለን። ክርስቲያን ካፊርን ከገደለ ይገደላል? አሁን እናድራለን
እኮ አጀንዳ ካበዛን ይሄንን እፎይ ያዝልኝና በሌላ ወይ አጀንዳ ያርግልኝ እንጂ ወደ ርዕሱ ከስንት አጀንዳ ተነስተን ደግሞ ወደ ርዕሱ መገባለሁ። ችግር የለውም፣ ቀላል ነው። እኔ ይቅርታ አድርግልኝ ክርስቲያን፣ ይሄንን አሁንም በዚህ ማደር ስለሌለብን ጥያቄዎች የተነሱበትን እፎይ ያውቃል። ስለ አራት ከ30 ሰከንድ በላይ ከ30 ሰከንድ በላይ አይፈጅም። ችግር የለውም። ካፊር ወይም ደግሞ ሙስሊም ካፊር ይገደላል? አይገደልም። ኦኬ። አንድ ሙስሊም ወንድ አንዲት ክርስቲያን ሴትን ደፍሮ ቢገድል ፍርዱ ምንድን ነው? እሺ፣ አንድ ሙስሊም ወንድ አንድ ክርስቲያን ሴትን ደፍሮ ቢገድል እና 4 ምስክሮች ቢገኙበት ፍርዱ ምንድን ነው? አሃ ያገባ ከሆነ በዝሙቱ እርምጃ ይወሰድበታል። የገደላት ግን ክርስቲያን ነች። ዝሙት የሰራባትም ክርስቲያን እኮ ነች። ዝሙት የሰራው ሰርቶም ገደላትም እያልከኝ ነው። ዝሙት የሰራው ሙስሊም ነው፣ የተገደለችው ግን ክርስቲያን ነች። ስለዚህ ያችን ክርስቲያን ስለገደላት ይገደላል ሙስሊሙ? ያው እኮ ነው፣ ቅድም መለስኩልህ እኮ ሙስሊም በክርስቲያን ምክንያት ክርስቲያን ለምን ትላለህ? ግን ከሙስሊም ውጭ ባለ በል ክርስቲያን ስትል አንተ ክርስቲያን ስለሆንክ ነው አይደለም። እንደዚህ አይቻል። ሙስሊም ከሙስሊም ውጭ በሆነ ወይም ክርስቲያን፣ አይሁድ፣ ሃይማኖት የሌለሽ ምናምን የሚባል ነገር አንድ ላይ ነው የምንወስደው። ነን ሙስሊም የሆነ ብለን እንውሰድ፣ ከሙስሊም ውጭ የሆነ ብለህ ውሰድልኝ እንጂ ክርስቲያን እያልክ ክርስትናን ብቻ እንድታይብኝ አልፈልግም። እኔ ታርጌትድ እንዲሆን አልፈልግም ክርስቲያን የሚል በቃ እኔ አልፈልግም። ይሄንን ብዬ ነው መብቴም መሰለኝ መስማት አልፈልግም። ይቻላል። ስለዚህ ሙስሊም ያልሆነን አንዲት ሙስሊም ያልሆነን እያልኩ ብትገልጽልኝ ደስ ቢደፍር እና ያቺ የደፈራት ብትሞት ይገደላል ወይ ነው ጥያቄው። አዎ ሙስሊም ከሙስሊሙ ውጭ በሆኑ ሰዎች ቢገል ሌላ ቅጣት ነው እንጂ እሱ አይገደልም። ግን ካሳ አለ፣ የተለያዩ የሚወሰዱ ነገሮች አሉ። በቃ ይሄ ነው። እዚህ ላይ ግን ሰይድ ክርስቲያኑ እንኳን አመጣው። ብዙ ጊዜ ላይ ምን ይላሉ ሙስሊሞች? ሸሪያ ቢሆን ኖሮ የገደለ ይገደል ስለሚል ምናምን ይላሉ። ክርስቲያኑ በሙስሊሙ ቢገደል ወይም ደግሞ ሌላው ማማኝ አይምን በክርስቲያኑ ላይ ግድያ ቢፈጸምበት ሙስሊሙ አይገደልም። ሸሪያው ለእኛ ምንም እንትን ነው። እኛ ምንም የሚሰራልን ነገር የለም። ጭራሽ ጫና ነው የሚያደርግብን እና ሸሪያ ቢሆን ኖሮ የደፈረ እንዲደረጋል፣ የገደለ እንዲደረጋል ይላሉ። አንደኛ የደፈረ እንኳን ለእኛ በ1400 ምናምን ዓመት ውስጥ ምስክርነት መጥቶ ፍርድ የተሰጠው የለም። አንድ ደፈረ ተብሎ ይህ አልተሰጠም። ሁለተኛ ክርስቲያንና ወይም ደግሞ ሙስሊም ያልሆነን ያንን በማድረጉ እንደዚህ አይነት ቅጣት አይጣልበትም። ለሙስሊሞቹ ነው የሚሰራው ቅጣቱ። ስለዚህ የገደለ ይገደል ስለሚል ገዳይ እኮ አይኖርም ነበር ሸሪያ ቢኖር ምናምን ለእኛ አይሰራም። ይሄ ለእኛ አይሰራም። እኛ ሙስሊምን ብንገል ሙስሊምን ክርስቲያኑ ቢገልስ ክርስቲያኑ ይገደላል ሙስሊሙን ስለገደለ። ግን ሙስሊሙ ክርስቲያኑን ወይንም ደግሞ አይሁዱን ወይንም ደግሞ ዋቄ ፈታውን ቢገል ሙስሊሙ ወይም ገንዘብ ነው የሚሰጠው እንጂ እንትን አይልም። ስለዚህ ሸሪያ እንደዚህ አይነት ቅጣት አይሰጠውም። ገንዘብ ነገር ነው እንትን የሚለው። ሸሪያ አያስፈልገንም። ትክክል እኮ ነው። ለአንተ አያስፈልግም። ልክ እኮ ነው። እንኳን ለአንተ ለእኔ ብቻ ሳይሆን ኡስታዝ ለእናንተ ለሙስሊሞች ራሱ ሸሪያ ያስፈልጋቸዋል። እንኳን ለአንተ እንደኛ ባለንበት ደረጃ እኛ ራሱ ውሸት የሚቃወም እኛም ውስጥ ብዙ ይኖራል ካለን ስነ ምግባር ከተለያዩ ችግሮች አንጻር በቃ አሁን ወደዚህ ህግ መግባት ትልቅ እምነት ይፈልጋል። ስለዚህ ይሄ የምትለው ነገር በቃ ችግር የለውም ሼር ላደርግህ እችላለሁ ማለት ነው። በዚህ
ሙስሊም ሀገራት በጣም ወደ 50 ምናምን ሀገራት አይ ቲንክ እንደዛ አካባቢ ያሉ ሸሪያ የሚተዳደሩ ግን ስንት ናቸው? 2 ናቸው፣ 5 አይሞሉም እኮ በሸሪያ እንትን የሚሉ። ምክንያቱም አይፈልጉትም። ሙስሊሞቹ ራሱ ሸሪያውን ህግ አይፈልጉትም። ምክንያቱም እጅግ እንግዲህ አስቡ፣ በ1400 ዓመት ውስጥ አንድ ደፈረ ተብሎ የመጣ የለም። በሸሪያው ቅጣት የተጣለበት ደፍራል ተብሎ የተባለ የለም ማለት አስቡት እስኪ በዓለም ታሪክ ላይ። ከዛ ደግሞ ሙስሊሙ ሌላኛውን ሲገል ቅጣት ማይጣልበት ከሆነ ኢማጅን እንዴት ነው ሊሰራ የሚችለው? እና ይመጣው ያ በትክክል ኡስታዝ ሰይድን ግን እዚህ ጋር የመጨረሻን የመጠየቅ የምፈልገው አብዛኛውን አንስቶታል፣ እፎይ ክርስቲያንም ብሉታል። እዚች ጋር ምስክሮቹ በአይናቸው እስካላዩ ድረስ እነሱ ራሳቸው 80 ግርፋት እንደሚገረፉና ምስክርነታቸው እስከ ዘላለም ድረስ ውድቅ እንደሚደረግ ይናገራል። ሱራ 24 ላይ ቴንክ ዩ። እዚች ጋር አንድ ሴት ልጅ ስትደፈር 3 ሆነው አዩ እንበል። 3ቱ ልክ እንደተባለው ሲገባ ሲወጣ በትክክል አዩ። 3 ሰዎች ኢማጂን፣ ልብ በሉ ኡስታዝ፣ 3 ሰው አይተዋል ሸሪዓው እንደሚፈልገው ሲገባ ሲወጣ። አንደኛው ግን ድንገት መጨረሻ አካባቢ ነበርና የደረሰው አንሶላው ላይ እርጥበት አይተዋል፣ ወይ ደግሞ ልጅቷን ተጎሳቁላ ራቁታቸውን አግኝቷቸዋል። ስለዚህ ይሄ ፍርድ ታዲያ ይሄ ፍርድ አሁን ሸሪዓችሁ በእስልምናችን ልጅ ተደፍራለች ብሎ ከጎኑ አይቆምላታል ወይንስ አይቆምላችን ነው የሚለው? አልተደፈረች። ቴንክ ዩ ሐስቡን አላህ መታለ ቅድም ስትዋሽ ሰምታችኋታል። እስቲ አውሯት። አራት ሴቶች ምስክር ይችላሉ ብለሽ ነበር ቀደም አይደለ? በዝሙት ላይ 4 ሴቶች ናቸው የሚመሰክሩት። እኩል ነው ልዩነት የለውም ብለሽ ነበር። የጠየከኝ እኮ ሴትና ወንድ እኩል ነው እንዴ ነው ያልከኝ? አሁን ያልከው እንጂ እኔ በመመስከር ላይ አራት ሴቶች መመስከር ይችላሉ። ጎበዝ፣ እሺ ችግር የለም። በሸሪያው ላይ ይችላል። አላውቅም ስለመመስከር አታውቂም። አሁን ቀደም ግን ይቻላል ብለሽ ነበረ። የለም አንዳንዴ እዝነት እያሳየህ እፎይ እንደው ፍጥጥ አድርገህ አይደለም ኡስታዝ፣ እኔም እዝነት አይደለም። ማን ነው እኔ ምናምን አለው መሰረት ኡስታዝ፣ ውሸታም በጣም ነው የሚያናድደኝ። የሚዋሽ ሰው በጣም ነው የሚያናድደኝ። አለማወቅ፣ መሳሳት ሁላችንም ከእውቀት ከፍለን ነው የምናውቀው። ያነበብነው ይኖራል፣ የተወሰነ እንከፋፈላለን። ኢንቴንሽናል እንደሚያውቅ አክት አድርጎ አለማወቅ ችግር የለውም፣ መሳሳት ችግር የለውም። ሁላችንም እንሳሳታለን፣ ላናውቅ እንችላለን። ግን እንደሚያውቅ አክት አድርጎ ሌላውን እያናናቁ እያጣጣሩ ከዛ መረጃ እየመጣበትም መረጃውን ላለመቀበል የሚደረግ መፍጨርጨር በጣም ነው የሚያናድደኝ። እዚህ ጋር ጥያቄ ልጨርስሉትና ኡስታዝ፣ ዋናው ጥያቄ ምንድን ነው? በእስልምና ውሸት ክልክል ነው አይደለ? አይፈቀድም። በክርስትናስ ይፈቀዳል? አንድ ጊዜ ቆይ፣ ሐስቡን እንቀጥላለን፣ ችግር የለም። ማን ነው ከኡስታዝ ጋር አንዴ ልጨርስ። እስቲ በእናትህ ተረጋጊ። ቆይ አሁን እና የቅድሙ በትክክል ስለመለሱልኝ እግዚአብሔር ይስጥልን፣ እጅግ አድርጌ አመሰግኖታለሁ። አይፈርድላትም 3 ሰዎች አይተውም ብለዋል። በእስልምና ውሸት አይፈቀድ የምትሉ ከሆነ እነዛ ደግሞ ሰዎች 4 ካልሆኑ ምስክርነታቸው ለዘላለም ውድቅ ይሆናል፣ ይገረፋሉ። ስለዚህ እነዛ 3 ሰዎች ደግሞ በአይናቸው ያዩትን ስለመሰከሩ ለምንድን ነው የሚገረፉት? ለምንድን ነው ምስክርነታቸው ውድቅ የሚደረገው? ያዩትን ነው የተናገሩት። ቢዋሹ የግድ እነዚህ ሰዎች ምን ማድረግ አለባቸው? 4 ሰው ስላልሞላን መዋሸት ነው ያለባቸው። ለምን ጥያቄውን ቃል እኔ ልመልስላ። አሁን 3 ሰዎች መስክረው መጀመሪያ ሲጀመር 3ቱ ነው ምስክር አይሆኑም። 4 ካልሆኑ ምስክርነት ተቀባይነት የለውም። ስም አጥፊ ነው የሚባሉት፣ ምስክር አይባሉ። ስም አጥፊ ደግሞ እርምጃ ይወሰድበታል። በደንብ ስማኝ። 1ም 2ም 3ም ይሆኑ ስም አጥፊ ነው የሚባሉት። እነዚህ አይተዋል በትክክል ግን የተፈለገው እርምጃ እንዳይወሰድ ነው። ቅድም እፎይ እንዳለን እስካሁን ድረስ በትክክል አንብቦታል። እስካሁን ድረስ 4 ሰው ምስክር ተገኝቶ እርምጃ የተወሰደበት አንድ ሙስሊም የለም በእስልምና ታሪክ። ስለዚህ መዋሸት ያለባቸው ሰዎቹ ማለት ነው ኡስታዝ። ለምን ይዋሻሉ? መዋሸት አለባቸው። አይተዋላ ያዩትን ነገር አላየንም ብለው በቃ መዋሸት አለባቸው። ወደ ውሸት መምጣት አለባቸው። ውሸት እኮ አይደለም፣ ውሸት አይደለም ባይዘወይ ውሸት አይደለም፣ መደበቅ ነው ያለባቸው። ዝም ነው የምትለው። አይተሃል፣ ዝም ነው የምትለው። ለምንድን ነው ነውር እንዲወጣ አይፈለግም? ነውር አይፈጸምም አይደለም።
በደንብ ስማኝ። ዝሙት አልተሰራም ማለት አይደለም። በደንብ ስማኝ። 3 ሰውም 2 ሰውም አንድም ሰውም ዝሙት አልተፈጸመም ማለት አይደለም። ዝሙተኞች ላይ የሚወሰደው እርምጃ ከባድና ህይወት መጥፋት ስለሆነ ያ እርምጃ እንዳይወሰድ የማይገኝ ነገር ነው አላህ ያስቀመጠው። 4 ሰው ከተገኘ ተአምር ነው፣ እስካሁን አልተገኘም። ራሳቸው ካመኑ ግን እርምጃ ይወሰዳሉ። በቃ ይሄ ነው እንጂ እነዚህኞቹ በስም አጥፊነት ይገረፋሉ። ሁለተኛ ምስክር ለምን አይመጡም ከተባለ ከዚህ በፊትም ዋሽተዋል ለማለት ሳይሆን እንዳይደግሙ 4 ካልሆኑ ስም እንዳያጠፉ ነው ዋናው። ጥበቃ ያዩትን ለቃዲው አላየንም ብለው ይነግሩታል። አይተዋል ግን የግድ መናገር መዋሸት ስላለባቸው ይዋሻሉ። ቃል አይጠሩም። 3 ሰዎች አየን አይደለም ብናይ ዝም ነው እንጂ ብንለው ቃዲ ሄድ አንሄድም፣ ዳኛ ፊት አንቀርብም። ስጠራኝ እኔ አልመጣም ነው የምልህ። 4 ከሆነ እንሄዳለን። 3 ከሆነ ና እንመስክር ብትለኝ እምቢ ነው የምልህ። አንተ ሄደህ መስካሪዎቹ ቅድሚያ መነጋገር አለባቸው ማለት ነው። አይተሃል አላየህም? አይች አንተ ሳይታል እፎይ ቀልድ ሳይሆን ቁም ነገር ነው። አንተ አለ እኔ ያለሁኝ ቃል አለን። 3ታችን አየናር። ዝም ነው ማለት ያለብን ከፈለግን ስርዓት እንዲኖረን። ሄደን ካወራን ሴትዮዋ ምንም አትሆነ ወይም ሰውየው ምንም አይሆን። የመጨረሻ ጥያቄ ጠይቆት፣ ሰማንያ ተገርፈን ወደ ቤታችን እንመለሳለን። የመጨረሻ ጥያቄ ጎረቤቶ አንዲት ኮረዳ ልጅ አለች። እርሶና ጓደኞ 3 ሆነው እያለፉ ነው። ስትደፈር አዩ። ስትደፈር ሊተራሊ አዩ። ብልቷ ሲገባም አይታችኋል። አንድ ሰው ግን ጎደለ። ያችን ተደፈርኩ አለች። አንደኛው ከጨረሱ በኋላ ነው የመጣው። 4 ሆናችሁ ተደፍራለች ብለው ይቆሙላታል ወይንስ አልተደፈረችም አላየንም ነው የምትሉት? ጠየከኝ እኮ 4ተኛው ሰው ምንድን ብሎ ነው የሚናገረው? እስኪ ንገሪኝ። ምን ይላል? አይቻለሁ ነው የሚለው ወይስ ደርሻለሁ ነው? ደርሻለሁ ነው የሚለው 4ተኛው። በቃ አይሆንም። ልጅቷ ግን ተደፍሬያለሁ ብላ እናንተን ጠራች። ምስክር ብቻዋንም ማለት ትችላለች። እሱ እኮ አሁን ቅድም እንዳልከኝ አንተ ብቻዋንም ቢሆን ገሌ ደፈሬ ማለት ትችላለች እኮ ምስክር ከሌለ። ስለዚህ ችሊ ተደፍራለች አልተደፈረችም ፍርድ ይሰጣታል። ተደፍራለች ብላ ተብላ እንዴት እንዳልተረዳኝ አላውቅም እንጂ እኮ አሁን መደፈር የሚባለውን ቋንቋ እንውሰደው ችግር የለም እንጂ ወዳም ሊሆን ይችላል እኮ። ይሄ ዝሙት የሚባለው በመደፈር ብቻ አይደለም፣ በፍላጎት ወዳ አይደለም። በቃ ክስ ሄደች እኮ ክስ ሄደች ተደፍሬያለሁ ብላ። አይቻልም መክሰስ። እናንተ ለምስክርነት ትሄዳላችሁ ወይ? አንሄድም። ልገረፍልህ ነው እንደሚሄድ አቤት። ከሄዱ እንዳይገረፉት ታውቀዋለህ። ምን ጠይቀኛል? ስለዚህ አይኔን ግንባር ያድርገው ሶስታችሁም አላየንም አለለም። የጎረቤቱ ሊተደፍረ ምስክር አልጠራም። አንደኛ ምስክር አልጠራም። የተደፈረችዋም ወይም ደግሞ ከሳሹ 4 ምስክር ከሌለው መክሰስ አይችልም። በቃ ይሄ ነው። ስለዚህ ይሄ አሁን 4 ሰው ብልቷ ሲገባ ላይ የሚችለው በጣም የከባድ ነው። አለመኖሩን እኮ አንተ ነገርከን እኮ ታውቃለህ እኮ አለመኖሩንማ እስካሁን የተወሰደ እርምጃ በደንብ ያስቀምጡታልማ እኮ እነሱ ተገባ እኮ አንድ ሰው እንኳን ሊገኝ አይችልም ይላሉ እኮ። በቃ ስለዚህ አሁን እኛ ይሄ ህግ ማለት ይሄ ህግ ብዙ ደክመዋል፣ ብዙ ተጠይቀዋል። በጣም ታማኝ ናቸው ኡስታዝ፣ እናመሰግናለን። ግን እንደው ኡስታዝዬ እንደው ምን አይነት ህሊና ቢኖሩት ነው እርሶ የእርሶም ልጅ ልትሆን ትችላለች፣ እንደው የጓደኛው ልጅ በ3 ወንዶች ስትደፈር እያዩ ምን አይነት ህሊና ቢኖሩት ነው ዝም የሚሉት? አላየውም ብለው የሚመሰክሩ? ዝም አለንም እንዴ? ዝም ልበል እኮ አላልኩም። ምስክር አይደለም እርምጃ ልወስድ ይችላሉ ካገኘሁኝ። እንዴ ዝም ላል እርምጃ ምን አይነት እርምጃ ይወስዳሉ እርሶ? ልጣላ ወይ ምን ልል ይችላሉ? ዝም ብዬ አላልፍም። ይሄ ሌላ ጉዳይ። ነብዩ እንደዛ አላለማ። እሱማ ሚስቴን አልጋ ላይ ባያት ምን ላድርግ ብሎ ሲጠይቀው 4 ሰው ፈልግ እኮ ነው ያለው። ተጣላ አላለውም አይደል? ይሄውልህ ምን አለ መሰለህ፣ አንድ ሷባ ታውቀዋለህ አንተ ሚስቴ ጋር ያገኘሁትን ሰው አለ ታውቃለህ? ናዲስ አንገቱን ልበለው ያ በቃ ታውቃለህ አንተ ምን ግን 4 ሰው ፈልግ ነው ያለው። ምተዋል አለው። ቆይ አይደለም ቆይ ልጨርስልህ እንጂ ሳዕድ ይባላል ሷሃባው ታውቃለህ? ሚስቴ ጋር ያየሁትን ሰው
በሰይፍ ቆርጠዋለሁ ሲሉ ሰዎች መጡና ሰዕድ እንዲህ እያለ ነው ሰው እንዳይጨርስ ብለው ለነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። እሳቸው ደግሞ አተዕጀቡነ ፊ ገይረቲ ሰዕድ አሉ። በሰዕድ ቅናት እንዴት ይገርማቸዋል? እኔ ከሱ የባለጠ ቀናለሁኝ፣ አላህ ደግሞ ከኔ በላይ ደግሞ አላህ ይቀናል አለ። ታውቃለህ ታዲያ ይሄ እኮ አትናገርም፣ በነፍሰ ገዳይ ትያዛለህ፣ ሌላ ጉዳይ ነው እንጂ ሚስት ጋር ያገኘኸውን እኮ ልትገድል ትችላለህ። በምን ብትባል እኔ እኮ የጠየቅኩት ከህግ አንጻር አሁን ይሄማ ስርዓት አልበኝነት ይፈጠራል። ማንም ኧረ ስርዓት አልበኝነት አይደለም ይሄ፣ በግል የምትወስደው ኃላፊነት የምትወስድበት ጉዳይ በሰው ላይ ልመሰክር ዘንድ ነው። ምስክር ስትጠራ ነው የምትጠነቀቀው እንጂ ሰብአዊነት የሚባለው እንደተጠበቀ ነው። አንድ ሴት ስትደፈር ባገኝ ገብቼ እርምጃ ልወስድ መቻል ምን ለማለት ይሄ ሌላ ጉዳይ ነው። ምክንያት ግን ሌላ ነው። ለማንኛውም በዛሬ ብቃን። ቴንኪው። እሺ ቴንኪው። በቃ ቻርጅ የማልቀር ደሩ። እሺ እሺ ደህና አደሩ። እሺ በቃ አንድ ስቴትመንት ብቻ ልናገር 30 ሰከንድ